كله تخيل منفس قدس لو ما وندليك هلنا هاللويا لو ما ونسمعك هلنا እግዚአብሔር لو ما ونعخلنا إنا متنا زلنا እግዚአብሔር لو ما حلفنا سقيت بلنا نبله هاللويا دبنا يلن فاسون يلن نزغوزا قدنا ما يكملوا እግዚአብሔር መስከን ንጎዳ ጉድና ማይዝመል አምላክ አለና ዝራኤሉ ነገር አብዚ የለ ዝጥመተሉ ነገር አብዚ የለ ጎዳ ጉድና ጎደለና ሁሉ ዝምል አምላክ ግን አለው ሃሌሉያ ነዛ አምላክ ዝተአሚና እስከ ኸነምሎ ኸይና ኢየሱስ هاللويا يقباك يا እግዚአብሔር دمنات زيت رأي تمسجن 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 نفاس هو تزين نفس تمسجن 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 دبنا تزيت راي تمسجن 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 نفاس هو تزين نفس تمسجن 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 نتي قودا قدي كم يجر كم كم تملئو عيشن قلبي وبروح أبو يسوع أجنّ قلنا እግዚአብሔር وبروح أبو هاللويا 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 سلا هلون تمسكن وزيابي سلا هلون تمسكن وزيابي سلا هلون تمسكن እግዚአብሔር ስለ ሁሉ ነገር ተመስገን 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 ጌታ ተመስገን ተመስገን ኢየሱስ ተመስገን ኢየሱስ ተመስገን ካለና እግዚአብሔር ነባረኸ ካለና መንፈስ ቅዱስ ለተጎዳ ጉድ እግዚአብሔር ንስሐ ከምትመልኦ አባኻ እምነትና ሙሉ እግዚአብሔር هاللويا يسوع نباركك هلنا أبو نسم كان عبيلنا منفس قدس
ተባረኽ ንብለካ ኣለና እግዚአብሔር ሃሌሉያ هاللويا اسكي مسؤول الرخاء هاللويا بوشتنا نجابيهرنا تقاننا دبنا تزيت رأي تمسجن 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 نفاس وتزين نفس تمسجن تمسجن دمنا دمنا تزيت راي تمسجن 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 نفاس وتزين نفس تمسجن تمسجن اسكندقنا دبنا هنولينا دبنا تزيت راي تمسجن 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 نفاس وتزين نفس تمسجن 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 نتي قودا قدي همجركا مايكب تملو عايشن قلوني وغيرو حبو نتي قودا قدي همجركا مايكب تملو عايشن قلوني وغيرو حبو وزيابيه سنة هلو نجر تمسجن 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 ويتا تمسجن 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 ويتا تبارك 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 يسوس تبارك لعلبل 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 عبو لعلبل تمسكن 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 قويتا تمن تبارك عبيت عبيت يسوع تبارك لعلبة 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 أبو لعلبة تمسكن 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 قويتا تمن تبارك 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 يسوع تبارك لعلبة 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 أبو لعلبة
ይገባካ ኢየሱስ ይገባካ መንፈስ ቅዱስ ሃሌሉያ ኩነታት መት ተመስገን 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 ተስፋታት እንተ ተቀብጽ ተመስገን 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 ነትዓጻጽንቲ ከመጌርካዮ ትገብሩ እስኻት ትፈልጥ ወብሩኽ አቦ ነትዓጻጽንቲ ከመጌርካ ሕያው ከም ትገብሩ ንስኻት ትፈልጥ ወብሩኽ አቦ ኩነታት እንተ ጸልመተ ተመስገን 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 ተስፋታት እንተ ተቀብጸ ተመስገን 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 ነትዓጻጽንቲ ከመጌርካዮ ከም ትገብሩ ንስኻት ትፈልጥ ወብሩኽ አቦ ነትዓጻጽንቲ ከመጌርካዮ ከም ትገብሩ ንስኻት ትፈልጥ ወብሩኽ አቦ እግዚአብሔር ስለ ሁሉ ነገር ተመስገን 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 እስኪ ተመስገን ክብሎ ተመስገን 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 ወይታ ተመስገን 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 ኢየሱስ ተባረክ 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 ኢየሱስ ተባረክ ልዕል በል ልዕል በል ልዕል በል ልዕል በል አቦ ልዕል ተመስገን ተመስገን ሃሌሉያ እስክነዛ አምላኽ ዘኻነ መስግነና ሃሌሉያ እረ ይግባእካ እግዚአብሔር ክትምስገን ይግባእካ መንፈስ ቅዱስ ተባረክ 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 ኢየሱስ ተባረክ ልዕል በል ልዕል በል ልዕል በል ልዕል በል አቦ ልዕል ተመስገን ተመስገን አዳውና ሀፓቢና ነዛ አምላኽ ዝኸነ መዝግነ ተመስገን ጎይታ ተባረክ ሃሌሉያ ተባረክ ኢየሱስ ተባረክ ልዕል በል ልዕል በል ልዕል በል አቦ ልዕል በል ልዕል በል ልዕል በል ልዕል በል ኢየሱስ ልዕል በል ልዕል አቤት ኢየሱስ ልዕል በል ኢየሱስ ልዕል ተባረክ 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 ኢየሱስ ተባረክ
ተመስገን 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 ጎይታ ተመስገን ነገር ኩሉ ማሐተምተ ተገብሮ ተመስገን 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 የአምን በአኸም ዝሰግሮ ተመስገን 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 ትዝኸበደኒ አብግርኻ ስለዘፍሰስኩ በመንፈስካ ውሽተይ ዓሪፈለኹ ትዝኸበደኒ አብግርኻ ስለዘፍሰስኩ በመንፈስካ ውሽተይ ዓሪፈለኹ እግዚአብሔር ስለ ሁሉ ነገር ተመስገን 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 ጎይታ ተመስገን 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 ኢየሱስ ተመስገን 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 ጎይታ ልዕል በል ልዕል በል ልዕል በል ልዕል በል ኢየሱስ ልዕል በል ልዕል በል ልዕል ልዕል በል አቦ ልዕል ተባረክ 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 ጎይታ ተባረክ 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 እስኪ ባርኽ ወነዛ አምላኽ እዛ ሃሌሉያ ተባረክ ኢየሱስ ተባረክ 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 ኢየሱስ ተባረክ 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 ኢየሱስ ተባረክ ተመስገን 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 ጎይታ ተመስገን አቤት አቤት ተመስገን ጎይታ ተባረክ أنا بارخ ورز أملاخ زخبارخ زقبو أملاخ هاللويا لعل كبر زقبو أملاخ كبر خوات زقبو أملاخ هاللويا تبارك تبارك يسوع تبارك 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 يسوع تبارك تمسكن تمسكن هاليلويا ويتا تمسكن العلبة
لعلبة يسوع أبو لعلبة عندنا لعلبة أبو لعلبة أريك باك يا هاللويا لعلب لك هلنا እግዚአብሔር ንስምካ እግዚአብሔር لعلب ብሎልና لعلبة أረ لعلبة ዝግባእካ መንፈስ ቅዱስ ዝግባእካ አቦ ከማኻ ዝበለ እግዚአብሔር ስለዘየለ ሃሌሉያ ኣብ ዘመናት ሙሉ እግዚአብሔር ከማኻ ዝበለ የለን ኣብ ዓይና ኣይተራእየን ኣብ እዝኒ እውን እግዚአብሔር ኣይተሰምዐን ከማኻ ዝሓሊ ከማኻ ዘፍቅር ሃሌሉያ ኢየሱስ እግዚአብሔር ዝበለስ ነዩ እግዚአብሔር ዝበለስ ነዩ እስከ እንደገና እግዚአብሔር ዝበለስ ነይ أረ እንደገና እንደሐሰብና በዝ ነገር እዚ እግዚአብሔር ዝበለስ ነዩ ሓሳብ ሰብ ዝፈልግ ዝርዳ ሽክርካ ዝፈትሕ ሓሳብ ሰብ ዝፈልግ ናይ ውሽጢ ዝርዳእ ተረዲኡ ድማ ሽክርካ ዝፈትሕ እግዚአብሔር ዝበለስ ነዩ እግዚአብሔር ዝበለስ أረ እንደገና ሃሌሉያ እግዚአብሔር ዝበለስ ነዩ ሓሳብ ሰብ ዝፈልግ ናይ ውሽጢ ዝርዳእ ተረዲኡ ድማ ሽግርካ ይፈትሕ ሓሳብ ሰብ ዝፈልግ ናይ ውሽጢ ዝርዳእ ተረዲኡ ድማ ሽግርካ ዝፈትሕ እግዚአብሔር ዝበለስ ነዩ እግዚአብሔር ዝበለስ ነዩ
ድርሳናት ናይ ልበይ ሓደኽ ተይሉ ክቆፅር ጀመረ ኣዝዩ ካብ ምግንፋዕ መብሱርዒ ክጽሕፍ ጀመረ بمستنكر فقرو ناتقرمه ناتدنقه كملكاي ودا كملكاي ودا اتبارياتو اتي عابي فقرو كله محرته كم እግዚአብሔር ዝብልስ መንዩ كم እግዚአብሔር ዝብልስ መንዩ حسب سب زفله ناي وشكي زردا تردي ودما شكر كازفت حسب سب زفله ناي وشكي زردا تردي ولما شكر كازفت كم እግዚአብሔር ዝብልስ መንዩ ኢየሱስ كما حزبل لنا እግዚአብሔር ንስኻፈሉ ኢኻ እግዚአብሔር ሃሌሉያ ናይ ውሽጢ ትርዳ ኣቦ ናይ ውሽጢ ትርዳ መንፈስ ቅዱስ መጽናኒዕና እግዚአብሔር بمدراዊ ቋንቋ ክትዛረበሉ ከመይኑ ይወዳ ከምቲ ዓቢ ባሕሪ ብሓንቲ ጭልፋ ምጭላፍ በእምሮ ይግለጽንዩ ብኣስር ከተዋይ ብጻሕንዩ ወዳጅ መዓሞ ወዳጅ መዓሞ እዩ ፍቕሪ ኣምላኽ መንከ የስተውዕሎ መንከ ይጥፍ እስከ በምድራዊ ቋንቋ ንብሎይና ሃሌሉያ በምድራዊ ቋንቋ ክትዛረበሉ ከመይሉ ይወዳ ከምቲ ዓቢ ባሕሪ ብሓንቲ ጭልፋ ምጭላፍ በእምሮ ይግለጽንዩ ብኣስር ከተዋይ ብጻሕንዩ
ወዳጅ መዓሙ ወዳጅ መዓሙ እዩ ፈሪ አምላክ من كيستوعبه من كيتبتبه حساب سب زفلل ناي وشتي زردا تردي ورما شكر كازفت حساب سب زفلل ناي وشتي زردا تردي ورما شكر كازفت همز يا بزبز نيو هاللويا يسوس كما حزب لك جاء به لنا هاللويا نسخاف له يخاف هاللويا نبارخك لنا يسوس فلوس لزخونك جاء به هاللويا يسوع كريستوس قلت آمين كم جاء به الزبر يلا أب زمانات ملو كم جاء به الزبر يلا حسب سبز فلت ناوشت إزرد ترديو دم مسخ ذهب أملاك آمين معس جاء به المسيح نوعية ملكات آمين نسوقين أمد بجزيو مس ذهب أملاك آمين زحلفهم تمهرنا إنك جاء به أفت مد بجزيو نخل زجبر أملاك آمين كبرنا أملاك يخون جينا نز أملاك زخنا ملوخينا هاللويا برجز دم حفصلوا من زعبا ما خلنا الأمين بزعم لخذ دس لبلنا خنا ملوخينا هاللويا اسكي بويز بالصف هاللويا سي أنا حفصلوا من تعبي خان السقا هاللويا
ካብ ሰሎሞን ዝዓቢ ኣብዝሎ ካብ ሰሎሞን ዝበልፅ ኣብዝሎ ካብ ሰሎሞን ዝዓቢ ኣብዝሎ እስከ እንደገና ካብ ሰሎሞን ዝዓቢ ሃሌሉያ ካብ ሰሎሞን ዝበልፅ ኣብዝሎ ካብ ሰሎሞን ዝዓቢ ኣብዝሎ ካብ ሰሎሞን ዝበልፅ ኣብዝሎ ቁጣር ዝፈትሕ መልሲ ዘለዎ ንሶም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሶም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሶም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሶም ዝግለፅ ሕቶታት ኣበሎ ካብ ሰሎሞን ዝዓቢ ኣብዝሎ ካብ ሰሎሞን ዝበልፅ ኣብዝሎ ካብ ሰሎሞን ዝዓቢ ኣብዝሎ ካብ ሰሎሞን ዝበልፅ ኣብዝሎ ቁጣር ዝፈትሕ መልሲ ዘለዎ ንሶም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሶም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሶም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሶም ዝግለፅ ሕቶታት ኣበሎ ሃሌሉያ እስከ ነዛ ኣምላኽ ነምልኾ ኢና ኣብዚ ሞተ ሰዓ ተስፋ ዝተቐብጾ ራብዕቲ ዝገበረ ሬሳ ጊዜ ዝሓለፎ ጊዜ ዝሓለፎ ህይወት ምዝራንዑ ሕቶ ኳነ ይከኖ ዘለኽም ህሉ ዝፅውዕ ኢየሱስ ኣላዛር ኣይሞተን ኣሎ ኣላዛር ኣይሞተን ኣሎ ኣላዛር ኣይሞተን ኣሎ ኣላዛር ጉዳዬ ያይሞተን ኣሎ ጉዳዬ ያይሞተን ኣሎ ነገሬ ያይሞተን ኣሎ ነገሬ ያይሞተን ኣሎ ሰይ ሰዓት ተስፋ ዝተቐብጾ ራብዕቲ ዝገበረ ሬሳ ጊዜ ዝሓለፎ ህይወት ምዛንዑ ሕቶ ኳነ ይኮኖ ዘለኽም ህሉ ዝፅውዕ ኢየሱስ ኣላዛር ኣይሞተን ኣሎ ኣላዛር ኣይሞተን ኣሎ ኣላዛር ኣይሞተን ኣሎ ጉዳዬ ጉዳዬ አይሞተን ኣሎ ነገሬ አይሞተን ኣሎ ነገሬ አይሞተን ኣሎ ጉዳዬ አይሞተን ኣሎ ጉዳዬ አይሞተን ኣሎ ካብ ሰሎሞን ዝዓቢ ኣብዝሎ ካብ ሰሎሞን ዝበልፅ ኣብዝሎ ካብ ሰሎሞን ዝዓቢ ኣብዝሎ ካብ ሰሎሞን ዝበልፅ ኣብዝሎ ቁጣር ዝፈትሕ መልሲ ዘለዎ ንሱም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሱም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሱም ዝግለፅ ሕቶታት ኣበሎ 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 ሕቶታት ኣበሎ ንሱም ዝግለፅ እስካ ኣበሎ ኾንብለይና ኣበሎ ኣበሎ ሕቶታት ኣበሎ ንሱም ዝግለፅ ኣበሎ ሰይ ሕቶታት ኣበሎ ንሱም ዝግለፅ ኣበሎ ኣበሎ ሕቶታት ኣበሎ
ንሱ ምዝግል ራበያሎ አቤሎ አቤሎ ሕቶታት አቤሎ ንሱ ምዝግል ራበያበያበ አቤሎ አቤሎ ሕቶታት አቤሎ ንሱ ምዝግለት ሕቶታት ሰይ ናበይ ከደ ሕልሙ ያዕቆብ ለኽወርድ ናብ ሲኦል ከይተጸናናዕኩ መንፈሱ ዝሕድስ ቃል ብስራሕ መጦ ሕልሙ ተፈጢሙ ይሞተኒ የሰድ ህይወት ኣሎ የሰድ ህይወት ኣሎ የሰድ ህይወት ኣሎ የሰድ ይገዛእ ኣሎ የሰድ ይገዛእ ኣሎ ሕልመ ብህይወት ኣሎ ሕልመ ብህይወት ኣሎ ራእየ ብህይወት ኣሎ ራእየ ብህይወት ኣሎ ሰይ مسبول اسكيدانو ናበይ ከደ ሕልሙ ያዕቆብ ለኽወርድ ናብ ሲኦል ከይተጸናናዕኩ መንፈሱ ዝሕድስ ቃል ብስራሕ መጦ ሕልሙ ተፈጺሙ ይሞትን የሰብ ህይወት ኣሎ የሰብ ህይወት ኣሎ የሰብ ህይወት ኣሎ የሰብ ይገዛእ ኣሎ የሰብ ይገዛእ ኣሎ ሕልም ሰይ ራእየ ብህይወት ኣሎ ራእየ ብህይወት ንኽእላ ኢና ንውረሳ ዝብል መንፈሳ ቦታተይ ንኽእላ ኢና ንውረሳ ዝብል መንፈሳ ቦታተይ ኢልኒሞ መንቀውማ ቅድመይ መንፈሳ ቦታተይ ኣብ ልዕለዮ 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 ንኽእላ ኢና ንውረሳ ዝብል መንፈሳ ቦታተይ ንኽእላ ኢና ንውረሳ ዝብል መንፈሳ ቦታተይ ኢልኒሞ መንቀውማ ቅድመይ መንፈሳ ቦታተይ ኣብ ልዕለዮ መንፈሳ ቦታተይ ኣብ ልዕለዮ መንፈሳ ቦታተይ ኣብ ልዕለዮ መንፈሳ ቦታተይ ኣብ ልዕለዮ ቅባት እግዚአብሔር 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 ኣብ ልዕለዮ መንፈሳ ቦታተይ ኣብ ልዕለዮ መንፈሳ ቦታተይ ኣብ ልዕለዮ ቅባት እግዚአብሔር ኣብ ልዕለዮ ቅባት እግዚአብሔር ኣብ ልዕለዮ ቅባት እግዚአብሔር ኣብ ልዕለዮ ቅባት እግዚአብሔር መንፈሳ ቦታተይ ኣብ ልዕለዮ መንፈሳ ቦታተይ ንኽእላ ኢና ንውረሳ ዝብል መንፈሳ ቦታተይ ንኽእላ ኢና ንውረሳ ዝብል መንፈሳ ቦታተይ ኢልሞ መንቀውማ ቅድመይ ሰይ ሃሌሉያ ገለዘ የለም ኢዱ መንፈስ ምስ ወረዶ ገለዘ የለም ኢዱ መንፈስ ምስ ወረዶ መሓሰ ከም ዝሰላላ አንበሳ ሰላላው መንፈስ እግዚአብሔር ኣብ ልዕለዮ መንፈስ እግዚአብሔር ኣብ ልዕለዮ መንፈስ እግዚአብሔር ኣብ ልዕለዮ መንፈስ እግዚአብሔር ኣብ ልዕለዮ ቅባት እግዚአብሔር ኣብ ልዕለዮ ቅባት እግዚአብሔር ኣብ ልዕለዮ
ቅባት እግዚአብሔር አብለለዩ ቅባት እግዚአብሔር አብለለዩ ዘልመደን ለዎ ዘልመደኒ ዘልመደን ለዎ ዘልመደን ለዎ ዘልመደን ለዎ ዘልመደን ለዎ ዘልመደኒ ኩነታቴን ዓይነ ይስከአኒ ዘልመደን ለዎ ዘልመደኒ አንበሳን ልብን ይስከአኒ ዘልመደን ለዎ ዘልመደኒ ዘልመደን ለዎ ዘልመደን ለዎ ዘልመደን ለዎ ዘልመደን ለዎ ዘልመደን ለዎ ኧረ ሃሌሉያ አይክልኔ ብለ አይክልኔ ብለ አይክልኔ ብለ አይክልኔ ብለ ከአሊም ሳይከሎ ከአሊም ሳይከሎ ከአሊም ሳይከሎ ከአሊም ትበርቶ ትበርቶ ትሓያል ሃሌሉያ አይክልኔ ብለ አይክልኔ ብለ አይክልኔ ብለ አይክልኔ ብለ ከአሊም ሳይከሎ ከአሊም ሳይከሎ ከአሊም ሳይከሎ ከአሊም ሳይከሎ ትበርቶ ሳይከሎ ትበርቶ ትሓያ ትሓየ ትበርቶ ትበርቶ ሃሌሉያ ኢየሱስ ካብ ኩሎም ኣማናት ዝበለፅ ኢየሱስ ንስኻ ሃሌሉያ ይግባእካ ሃሌሉያ ሃሌሉያ ይግባእካ ካብ ኩሎም ኣማልኽቲ የለን ከማኸ ካብቶም መስተውዓልቲ መን ይመስለካ ልዕሊ ምርድይ ልዕሊ ሓሳበይ ሓልዮትካ ንዓይ የሱስ መፍቀርየይ ግና ኣይደኸምኩ ዝምረልካየ ገና አይደኸኹን ዝምረልካየ ገና አይደኸምኩን ዝምረልካየ ገና ኣይሰልከኹን ክውድሰካየ ሪኤካየ ኣነ ሰናይኻ ሪኤካየ ኣነ ሰናይኻ አምላኽ ሰናይኻ ሰናይኻ አምላኽ ሰናይኻ ሰናይኻ ሪኤካየ ኣነ ሰናይኻ ሪኤካየ ኣነ ሰናይ አምላኸይ አምላኸይ ሰናይኻ ሰናይኻ አምላኸይ ሰናይኻ ሰናይ ሪኤካየ ሪኤካየ ኣነ ሰናይኻ ሪኤካየ ኣነ ሰናይኻ አምላኽ ሰናይኻ ሰናይኻ አምላኽ ሰናይኻ ሰናይ እስኪ ካብ ኩሎም ኣማልኽቲ የለን ከማኻ ካብቶም መስተውዓልቲ መን ይመስለካ ልዕሊ ምርድይ ልዕሊ ሓሳበይ ሓልዮትካ ንዓይ የሱስ መፍቀርየይ ገና አይደኸምኩ ዝምረልካየ ገና ኣይሰልከኹን ክውድሰካየ ገና አይደኸምኩን ክዝምረልካየ ገና ኣይሰልከኹን
ውድሰካዬ ሪኤካዬ አነ ሰናይኻ ሪኤካዬ አነ ሰናይ አምላኽ ሰናይኻ ሰናይኻ አምላኽ ሰናይኻ ሪኤካዬ አነ ሰናይኻ መስክን አምላኽ ዘወተሎ ሃሌሉያ አምላኽ ሰናይኻ ሰናይኻ አምላኽ ሰናይኻ ሪኤካዬ አነ ሰናይኻ ሪኤካዬ አነ አምላኽ ሰናይኻ ሰናይኻ አምላኽ ሰናይኻ ሰናይኻ ሃሌሉያ ምስጋና ይሆ ትፈትዎ እንዲኻ ናምልኾ ኢኻ ትብህጎ እንዲኻ ንምስጋና ይሆ ትፈትዎ እንዲኻ ናምልኾ ኢኻ ትብህጎ እንዲኻ ስለዚ ትቓይብል ትውሽጠይ ዘሎ መስዋዕቲ ምስጋና ናባኻ የቕርቦ ስለዚ ትቓይብል ትውሽጠይ ዘሎ መስዋዕቲ ምስጋና ናባኻ የቕርቦ ሪኤካዬ አነ ሰናይኻ ሪኤካዬ አነ ሰናይኻ አምላኽ ሰናይኻ አምላኽ ሰናይኻ ሰናይኻ ሪኤካዬ አነ ሰናይኻ ሪኤካዬ አነ ሰናይኻ አምላኽ ሰናይኻ አምላኽ ሰናይኻ እስኪ ሪኤካ ኸንብሎ ሪኤካዬ አነ ሪኤካዬ አነ አምላኽ ሰናይኻ አምላኽ ሰናይኻ ሰይ ሃሌሉያ አደረገልን ታምር አደረገልን ታምር አደረገልን ተራራዬን ናደው ሸለቆ የሞላ ባህርን ከፍል መገዴን አቀና አደረገልን ታምር አደረገልን ታምር አደረገልን ተራራዬን ናደው ሸለቆ የሞላ ባህርን ከፍል መገዴን አቀና አደረገልን ታምር አደረገልን ታምር አደረገልን ተራራዬን ናደው ሸለቆ የሞላ ባህርን ከፍል መገዴን አቀና አደረገልን ታምር አደረገልን ታምር አደረገልን ተራራዬን ናደው ሸለቆ የሞላ ባህርን ከፍል መገዴን አቀና ሃሌሉያ ሃሌሉያ ኢየሱስ ይግባእ ከይንብላለና እግዚአብሔር በይንኻ ንስኻ ልዑል ኣምላኽ ኢኻ ሃሌሉያ ንምስጋናና ክትወስድ ብውዕ ዝኾንካ ኣምላኽ እግዚአብሔር ክብሪ ንበካ ኣለና ሃሌሉያ ኣምልኾ ንስኻ ውሰዶ ስግደትና እግዚአብሔር ንስኻ ውሰዶ ይግባእካ ስለ ዝኾነ ሃሌሉያ ተባረኽ ኢየሱስ ጎይታ ይባርክ
እግዚአብሔር ዝተመስገነ ይሁን እስከሁላ አና ተሲና እንደቀና እግዚአብሔር ከነ ማዕቁቦም ኢና እንጽልየሎም ኢና እግዚአብሔር ይመስገን እንጽልየልኩም ኢና ቆልዑ አይንኩም ዓመቱ ዞም ደቀ close your eyes we are going to pray for you hallelujah hallelujah እግዚአብሔር አቦናን አምላኽናን ምንጭ ሁሉ ሰናይ ጽቡቅን ወህበት ንስኻ ኢኻሞ ስለዞም ኣብ ቅድሜና ንሽምካ ዝእመኑ ዘለው ደቅና ነመስግነካለና ብርግጽ ካባኻ ከም ተቀበልናዮም ተኣሚንና ክብሪ ሁሉ ምስጋና ሁሉ ውዳሴ ሁሉ ንዓኻ ይኹን ንብላለና እግዚአብሔር ስለጥዕናኦም እግዚአብሔር አቤት አምላኽ ከምዚ ስለመርካቦም እግዚአብሔር ብፍታዎም ከአንዓኻ መምስጋኖም እዚ ሁሉ ካባኻን በአኻን ይኾይንሞ ክብሪ ሁሉ ንዓኻ ይኹን ንብላለና እግዚአብሔር አምላኽ በዛ ሰዓት ዚኣ ደቅና ተረከብትና ክኾኑ ደቅና እግዚአብሔር አምላኽ ወንጌል ተረኪቦም ነዛ ምድሪ ዝበጽሑ ክኾኑ እዚ ይባህግና እዚ ድሌትና ሞ እግዚአብሔር አምላኽ እንሆ ካብሎም ጀሚርካ ንሐዋሩ ንዘመኖም ኩሉ ፍርሓትካ ኣብ ልቦም ክትተክል እግዚአብሔር አምላኽ ኩሉ ሰዕ ገጽካ ዝደሊ ገጽካ ዝጸምእ ገጽካ ዝናፍቕ ኣብ ህላውነትካ ንምንባር ሃረር ዝብል መንነት ክትቦም ንጽልለና ቃልካ ግለጸሎም እትሰምዑኻ ኣብ ልቦም ክሕተም ንሶም ከኣብ ፍታዎም ክእዘዝዎ ቃልካ ንእግረይ መብራህትን መገደይ ብርሃን ይኸም ዝተባህለ ዘየጣዕሶም መመለላስ ዘየጣዕሶም መገዲ ክኸዱ ምእንቲ እግዚአብሔር አምላኽ ኣብ ኩሉ ቃልካ ንልቦም ነእምሮኦም ክገዝእ ብቃልካ ክምርሑ በዚ ከኣንኣኻ ክኽብሩኻ ከምልኹኻ ንዓኻ ዝምችኡ ክኾኑ እግዚአብሔር አምላኽ እንሆ ስራሕካ ብመንፈስ ቅዱስ በዘይ ምቁራጽ ኣብ ህይወቶም ከዓይ ንጽልለና መንፈሶም ህያው ክኸውን ኣእምሮኦም ከኣንኣኻ ዝተኸፍተ ክኸውን ንኽፉእ ዘበለኻ ዝጽየፉ ዝፍንፍኑ ክኾኑ እግዚአብሔር ምልክት ድሓን ክትገብረሎም ኣብ ትሕቲ ክናፍካ ክስውሮም መንባሮም እግዚአብሔር ንዓኻ ንኽብሪ ንቤተሰቦም ንዕረፍቲ ንማሕበርካ በረኸት ክኾኑ ብኩሉ ተሕያወይቲ ኢድካ ኣብ ልዕሊኦም ትኹን ንብላለና ስለቶም ግዚኦም ሂቦም ተገዲሶም እግዚአብሔር አምላኽ ዘምህሮም መማህራን ከአነ መስግነካለና ስለ ጻዓቶም ስለ ፍቅሮም ስለ ትዕግስቶም እግዚአብሔር ክብሪ ሁሉ ንዓኻ ይኹን ልቦም ብዝደልዮ ንስኻ ክትባርኾም ዓስቦም ኣብ ቅድሚኻ ዕዙዝ ክኸውን ንጽልለና ስለ ሰማዕካና ተመስገን ክብሪ ሁሉ ንዓኻ ይኹን ብኢየሱስ ስም አሜን دالو تاكزي دمار حقتي ايكونتن تاكزي مودات اسلو زخونه غويتا يبارخ ناي منصاتو غزي كم تندقيسم نخون زي كونس نقحنا هنصبيه كن እግዚአብሔር ይደልለው ማለት እግዚአብሔር ይባረክ ማዓሲዝ መጻይን ፈልጥን ግን ክምለስ ተስፋና ክንወርሲና እግዚአብሔር ይባረክ ጎይታ ይባርኩም ዌልካም እተናይ እስራት እንተም በቀዳማይ ዘይጣዓመኩም ሎም ዝጣዓመኩም ግን ዳሕራይ ከነዋጺና ሕጂ ግን መባን 20 ጥራይና ነዋጽ እግዚአብሔር ይባርኩ ጉልበትኩም ይባርክ ኃይልኩም ይባርክ ዘመንኩም ይባርክ ጎይታ በኢየሱስ ክርስቶስ ነመስግነካ በቤትካ በህላውነትካ በፍቅርካ ተመስገን እግዚአብሔር ኣብ ዘመናት ኩሉ ንስኻ ህያው ይኻሞ ተመስገን እግዚአብሔር ዘመናት ከሐልፍ ንስኻ ግና ስለ ዘይተሐልፍ ስምካ ይባረክ እግዚአብሔር ዛና ጽብቅት መዓልት ስለ ዝሃብካናውን ክብርና ዓኻ ይኹን ስለ ዝዋጽ ኣመባን 20 ድማ በኢየሱስ ክርስቶስ ንኽብርኻ ክኸውን ንጽልለና ህዝብኻ ድማ ከም መጠን ምሕረትካ ክትባርኾ ንጽልለና
ኣብ ቅድሜኻ ድማ እግዚአብሔር ብጽድቂ ብሓቂ ብምሕረት ብፍርድ ክንመላለስ ክትረዳና ክትድግፈና ንጽልለና እግዚአብሔር ክሳብ ምጽአትካ እንሆ ነቕሕና ክንጽበየካ እግዚአብሔር ከምተም እሙናት ጓሶት እግዚአብሔር ኣብ ምሕለዊና ደው ኢልና ነቕሕና ክንጽበየካ ክትረዳና ንጽልያለና እግዚአብሔር ሎሚ ምትንሳእ ይኹነልና ሎሚ ካብ ሕማም ምፍዋስ ይኹነልና ሎሚ ካብ ድንዛዘ ምንቃሕ ይኹነልና ሎሚ እግዚአብሔር ካብ ጽልኢ መውጻእ ይኹነልና ሎሚ እግዚአብሔር ካብ ሕርቃን ካብ ጭንቀት ምፈውስ ይኹነልና እግዚአብሔር ስኻ ስለትፈውሰና ስምካ ይባረኽ ፈዋሲ አምላኽ ስምካ ንዘለዓለም ነኽብረለና አምልኾ ይግባእካ ይሞ ካብ ሎሚ ንዘለዓለም ተጠቕሊሉ ንዓኻ ይኹን ተፍቅሮ ወድኻ ኢየሱስ ስም ንጽልይ አሜን ጌታ ይባርኩም ሕይወት ምስትርፉ ሰላም ሓዲግ ኩለዩ ቲካብ ኩሉ ዝበለፅ ሰላሙ ሕይወት ይቡንዩ ሕይወት ምስትርፉ ሰላም ሓዲግ ኩለዩ ቲካብ ኩሉ ዝበለፅ ሰላሙ ፍቕሩ ከርዒኒሉ ዙፋኑ ሓዲጉ ነቲ ዝቃወመኒ ጽሕፈት ዕዳይ ደምሲሱ ሓራይ ኺሮኒ ብሓርነት ክነብር ኢሉ ብሓይሊ ተንሳዮ كما حديركم أبيت أملاخ نقع بسلام مساكم أبيت أملاخ حديق زيابير الله قالوا الله منفس الله نايحونة منفس الله كبرنا أملاخكم زيابير يمسكن سلازي مزمران زيابير يبارككم سلاز أنحنا جزي سلاز تصبونا يملخو منفس ممليسو يجلسكم سجايب زحالكم
ሎሚ ኣብ መንጎና ኣጋይሽ ኣለው ንግሆ ጀሚሮም ብጸሎት ምሳና ክጽልዩ ክመርሑ ኣርፊዶም ሕጂ ከዓ ብቓል እውን ዘካፍሉና ንሳቶም እሜ ካቦድ ናይ ምምላድ ናይ ጸሎት ሚኒስትሪ ኣባል ናይ GTA ሕብረት እዩ ኣብ GTA ልዕሊ 10 ዝኾና ማሕበራት ኣለዋ ሳቶም ከዓ ወይ እውን ካቦድ ከዓ ኣባል ናይቲ GTA እዩ ስለዚ እንታይ ዕላማ ገይሮም የመ ዘማልዱን ዝጽልዩን እንተልና ኣብ ቤተ ክርስቲያን ምንቅቃሕ ኩሉ ኣብ ቤተ ክርስቲያን ምሕዳስ ኩሉ ብዘይ ኣፈላላይ ናይ ኢትዮጵያ ይኹን ናይ ኤርትራ ኣብ ኣካል ኣብታ ኣካል እሲ ኩላህና ሓደ ኢና ኣብቲ መንግስቲ ኣምላኽ ኩላህና ሓደ ኢና ኣብዚ ዘሎ ተሓድሶ ነኦም ይጸልዎም ኣብኡ ዘሎ ተሓድሶ ኣና ጸልወና ስለዚ ዕላማ ገይሮም ብዛዕባ ምሕዳስ ንዓና ሎም ዛወርሕ እዚኣ በፂሓትና ኣላ ንሓንቲ ማሕበር ከዓ ዝቕጽል ወርሒ ነትሓንቲ ከዓ ኮታስ እዚ 12 ወርሒ ኣብ ኩለን ማሕበራት እናኸዱ ብዛዕባ እዚ ነገር እዚ ይጽልዩ ከም ፍቓድ ኣምላኽ ዝኾነ ልማኖን ማልዶን ስለ ዝኾነ ከዓ እግዚአብሔር ሰሚዑ ትናይ ልቦም ባህጊ ትናይ ልብና ባህጊ እግዚአብሔር ክፍጽሞ እዩ እግዚአብሔር ዝተመስገነ ይኹን እህታችን ኢለኒ ይህንን ሚኒስትሪ ትመራዋለች አብረዋት ደግሞ የሚያገለግሉ ወገኖች አሉ በትጋት ላለፉት ዓመታት ምናልባት ኋላ እሷ እድል ሰጣትና ትናገራለች ማለት ነውና እዚህ መጣችሁ አብራችሁ ልታገለግሉ ተናሳስ የልባችሁ መነሳሳት እንግዲህ ግድ ብሏችሁ ስለመጣችሁ ጌታ ኢየሱስ ይባርካችሁ እንላለን በቤተ ክርስቲያን ይተዋስም አመሰግናለሁ እንግዲህ አሁን ወደ ቃሉ እንሄዳለን ፓስተር ዮናታን ያገለግለናል ለጉባኤው አዲስ አይደለም እንግዲህ እንዴት ነው የምንቀበለው ከሜልና አይና እንቀበለው አራ ክብር ሁሉ ለአምላካችን በጌታ በኢየሱስ ክርስቶስ ይሁን እግዚአብሔር የተባረከ ይሁን እስቲ ለእግዚአብሔር ከፍ ያለ ምስጋና እልልታ እናደርጋለን ጌታ ይባረክ ሃሌሉያ እግዚአብሔርን እንግዲህ አመሰግናለሁ እድል እንደገና በዚህ ጌታ ስለሰጠን ፓስተር ሲናገር እንደሰማችሁት ካቦድ ሚኒስትሪ ላለፉት 5 ዓመታት በምድሩ ላይ በቶሮንቶ ብቻ ሳይሆን አጠቃላይ የቤተ ክርስቲያን ተሐድሶና ሪቫይቫል ምንጸልይነን ሌላ ጸሎት የለንም ቤተ ክርስቲያንን አዲስ በመካከላችን ሪቫይቫል አምጣያል ነው ምንጸልየው ስንቶቻችሁ ተጠብቃላችሁ የእግዚአብሔርን ክንድ ሰሞኑን አንድ ነገር አየሁና የኔም ጸሎት ሆነ እኛ ይሄንን ጸሎት ስንጸልይ ቆይተናል አንድ ሰው ስለ ቢሊ ግራም ስንቶቻችሁ ታውቁታላችሁ ወደ ጌታ የሄደ ታላቅ የወንጌል አርበኛ ነው በአሜሪካ በጣም በብዙ ሚሊዮን የሚቆጠር ሰው በዚህ ሰው ያገልግሎት ወደ ጌታ መጥቷል እና በጣም ከማከብራቸው ትልልቅ ሰዎች መካከል አንዱ ነውና ግን ቢሊ ግራም አንድ ጸሎት የጸለየውን አንድ ሰው ሲናገር ሰማሁት ቻርልስ ዌስሊ የተባለ በእነዚህ በ18 ከ16 ጀምሮ ባሉ ሪቫይቫሎች ላይ ኤግዛክትሊ ታይሙን አላቀውም ግን ቻርልስ ዌስሊ የተባለ ለሪቫይቫል ምክንያት የሆነ አንድ ሰው ነበር ስንቶች ስሙን ሰምታችሁ ታውቃላችሁ ብዬ አስባለሁ እና ይሄ ሰው ከሱ የጸለየበት ቤት ውስጥ ወይም ደግሞ ይሄ ሰው የሚኖርበት ቤት በጣም ሰውየው ታዋቂ ስለሆነ ይጎበኛል እና እንዳጋጣሚ የተወሰኑ ግሩፖች ያንን ቤት ለመጎብኘት ሄዱ ከዛ ይሄ ቤድሩሙ ነው ይሄ እንትን እየተባለ ማት አስጎበኟቸው እና ከሚጎበኙ ሰዎች መካከል አንዱ ቢሊ ግራም ነበረ አንድ ወጣት ልጅ ቢሊ ግራም ነበርና አንድ ስፖት ላይ የአልጋው ጎን ላይ ቻርልስ ዌስሊ ተንበርክኮ የሚጸልይበት የጎረጎደ ቦታ አለ የተበላ ማለት ነው ሰውየው ዛጋ ተንበርክኮ ጸሎቱ ቤንድ ሚ የሚል ነበር ያኔ በጣም የቅድስና እንቅስቃሴ መሃል ነው የወጣው ሪቫይቫሉ ቤንድ ሚ የሚል
በዛ ጊዜ የነበረ የጸሎት ርዕስ ነበር። ቤንድሚ ማለት እግዚአብሔር ሆይ በፊት ራሴን አስገዛለሁ የሚል በጣም ለእግዚአብሔር የመገዛት ጸሎት ነበር የሚጸልዩት እነዚህ ሰዎችና የሚጸልይበት ከአልጋው ጎን ላይ ተደግፎ የሚጸልይበት የተበላ ብዙዎቻችሁ አማርኛ ይገባችኋል ብዬ አስባለሁ የጎረጎደ ቦታ ነበርና ቢሊግራም የሚያስጎበኘውን ሰው እየጠየቀው ይሄ ምንድነው ሲል ሰውየው ቻርልስ ዌስሊ እዚህ ጋር ነበረ ተንበርክኮ የሚጸልየው አሉት ማለት ነው። እና ሰውየው ሁሉም ከወጣ በኋላ ባስ ውስጥ ገቡ። ባስ ውስጥ ሲቆጠር አንድ ሰው ጎደለ። አንድ ሰው የለም ባስ ውስጥ ይዘዋቸው ከሄዱት ሰዎች መካከል አንድ ሰው እንዳጋጣሚ የለም። ከዛ በኋላ ይሄ የሚያስጎበኛቸው ሰው ጠብቀኝ ብሎት ሹፌሩን እስቲ ቼክ ላድርግ በየሩሞቹ ብሎ ሲመጣ እዛች ቦታ ላይ አንድ ሰው ተንበርክኮ ትከሻው ብቻ ይታያል አለ። አንድ ጸሎት ይጸልያል አለ። ያ ሰውዬ እንደዚህ ይላል do it again ይለዋል እግዚአብሔርን do it again ይለዋል use me do it again ይላልና ሰውየው ሲያይ አንድ ሰው እዛች ቦታ ላይ ተንበርክኮ እባክህ እግዚአብሔር ሆይ ያንን ሪቫይቫል ድገመው እያለ ይጸልያል። ስንቶቻችሁ ያ እንዲደገም ትፈልጋላችሁ? ሃሌሉያ። ስንቶቻችሁ ናችሁ do it again ማለት የምትፈልጉት? እግዚአብሔር ሆይ እኔኛው በጣም ልቤን ነካኝ እና አሁን የጸሎት ርዕሴ do it again ነው። አሜን ነው ወይ? እስቲ ጨብጡትና እግዚአብሔር እንዲደግመው ጸልይ በሉት። በአባቶቻችን ያደረገውን እንዲደግመው ጸልይ። ሃሌሉያ። ስንቶቻችሁ ሲደገም ማየት ትፈልጋላችሁ? በኃይል እግዚአብሔር መጥቶ ማየት ትፈልጋላችሁ? ሃሌሉያ። ከኔ ጋር አብራችሁ ትጸልያላችሁ። በእግሮቻችን እንቆምና እግዚአብሔርን do it again እንለዋለን። ሃሌሉያ። ድገመው በዚህ ምድር ላይ እንለዋለን። ሃሌሉያ። ሰዎችን አስነሳ እንለዋለን። በኃይል ቀባ እንለዋለን። በብርታት አድርግ እንለዋለን። ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። እጆቻችሁን ወደ ሰማይ አምላክ ከፍ አድርጉ። እግዚአብሔር ማንንም መጠቀም ይችላል ወዳጆቼ። አንቺን መጠቀም ይችላል፣ አንተን መጠቀም ይችላል። ሃሌሉያ። ሁሉ ጊዜ መፍትሄ ፈላጊ አትሁኑ። እግዚአብሔር በእናንተ መፍትሄ ማምጣት ይችላል። ሃሌሉያ። እስቲ do it again በሉት። ሃሌሉያ። do it again በሉት። ሃሌሉያ። እግዚአብሔር ሆይ ድገምና አድርግ በሉት። ስምህ ይባረክ። do it again አባቴ do it again። የጌታ መንፈስ እጠራለሁ። ሃሌሉያ። እጆቻችሁ እግዚአብሔር ዛሬ እዚህ ቤት ውስጥ ስራ እንደሚሰራ ነግሮኛል። ሃሌሉያ። ብዙዎቻችሁን እንደሚነካ ሃሌሉያ። ለዴስቲኒያችሁ እግዚአብሔር ዴሊቨር እንደሚያረጋችሁ ነግሮኛል። he will deliver you for your destiny። ሃሌሉያ። እጆቻችሁ ከፍ አድርጉ። መለቀቅ የሚፈልግ ሰው አለ፣ መፈታት የሚፈልግ ሰው አለ። ፍታኝ በሉት። ሃሌሉያ። do it again በሉት። እግዚአብሔር ሆይ do it again። ሃሌሉያ። ክብር ሁሉ ለሱ ይሁን፣ ክብር ሁሉ ለሱ ይሁን። በኔ ተጠቀም በሉት። ሃሌሉያ። አባቴ በሉት። ሃሌሉያ። አድርገው እንደገና በሉት። ሃሌሉያ። ጸልዩ፣ በልሳኖቻችሁ ጸልዩ። የጌታ መንፈስ እዚህ ቤት አለ፣ እዚህ ቤት አለ። ሃሌሉያ። እዚህ ቤት አለ እግዚአብሔር። ሃሌሉያ። እጆቻችሁ ከፍ አድርጉና አባቴ በሉት። ሃሌሉያ። ቅዱስ አባት እግዚአብሔር በሉት። በጌታ በኢየሱስ እለምንሃለሁ በሉት። do it again በሉት። ሃሌሉያ። እንደገና አድርገው በሉት። ሃሌሉያ። በኔ ዘመን ድገመው በሉት። እኔ ላይ ድገመው በሉት። ሃሌሉያ። በኔ አድርግ በሉ። ሃሌሉያ። የጌታ መንፈስ እዚህ አለ። ሃሌሉያ። ስሙ ይባረክ፣ 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 ስሙ ይባረክ። ክብር ሁሉ ለሱ ይሁን። እጆቻችሁን ከፍ እንዳደረጋችሁ እግዚአብሔር ወደዚህ ስመጣ ስዘጋጅበት የነበረ አንድ ቃል ነበረ። ቅዳሜ ሌሊት ላይ ግን አንድ ቃል ወደ ልቤ መጣና በህብረት ተካፍለነዋል። ያንን ቃል ግን ለዚህ ማህበር እንድናገር እግዚአብሔር በልቤ ስላደረገ እንደ አስተማሪ አይደለም የመጣሁላችሁ፣ እንደ መልእክተኛ ነው የመጣሁት። እንደዚህ የሚል ቃል ነው እግዚአብሔር የላከው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር።
በመንፈሴ ነው ይላል የሚል ነው። ሃሌሉያ። በመንፈስ ነው እንጂ በኃይልና በብርታት አይደለም የሚል ነው። ሃሌሉያ። እስቲ በመንፈሴ ነው ብሏል በሉት። ሃሌሉያ። ካጠገባችሁ ያለውን ሰው የያዙትና በመንፈስ ነው በኃይልና በብርታት አይደለም በሉት። በመንፈስ ነው በሉት። በመንፈስ ነው በኃይልና በብርታት አይደለም፣ በጥረት አይደለም፣ በጉልበት አይደለም፣ በስትራቴጂ አይደለም፣ በመንፈሱ ነው በሉት። ሃሌሉያ። በመንፈስ ነው። ሃሌሉያ። በመንፈስ ነው። በመንፈስ ነው። ይሄ መንፈስ የሚያገኘው ሰው አለ ዛሬ። ሃሌሉያ። እጆቻችሁ ወደ ሰማይ አምላክ ከፍ አድርጎ በዚህ ቃል ስር ውስጥ ሁኑና በመንፈሴ ነው እንጂ በኃይልና በብርታት አይደለም ይላል እግዚአብሔር። እጆቻችሁ ከፍ አድርጎልኝ። በመንፈስ ነው፣ በሌላ ነገር አይደል። በመንፈስ ነው። በመንፈስ ነው። በመንፈስ ነው። በመንፈስ ነው። ከፍ አድርጉ። የሚነካ አለ። አሁን ነፃ እግዚአብሔር የሚያወጣው ሰውዬ አለ። ነፃ የምትወጣ እህት አለች። ነፃ የሚወጣ ወንድም አለ። እስራት ይፈታል። ሃሌሉያ። እጆቻችሁን ከፍ አድርጉ። ሃሌሉያ። እግዚአብሔርን በመጠባበቅ ሁሉልኝና እንጸልያለን። ሃሌሉያ። የጌታን መንፈስ እጠራለሁ፣ ጋብዛለሁ በዚህ ቤት ውስጥ እንደገና እንዲሰራ፣ ስራትን እንዲነካ፣ እንዲፈታ፣ ሰዎችን እንዲያስነሳ፣ ኃይል እንዲሆንላችሁ፣ ጉልበት እንዲሆን፣ ብቃት እንዲሆን፣ ኃይል እንዲሆን፣ ብርታት እንዲሆን። ሃሌሉያ። የጌታ መንፈስ የጌታን መንፈስ እጠራለሁ። የሚነካ የሚዳስስ ጉልበታም የሆነ እግዚአብሔር እጅን እጠራለሁ። ሃሌሉያ። ክብር ሁሉ ላንተ ይሁን። 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 ስራት ይፈታ ከዚህ ቤት ላይ፣ ከወንድ ከሴት ልጆች ላይ ስራት ይፈታ በኢየሱስ ስም። ስራት ይፈታ በኢየሱስ ስም። የትኛውም አጋንንታዊ ተጽዕኖ እየደጋገመ የሚጥላቸው፣ እየደጋገመ የሚያስተክዛቸው፣ እየደጋገመ ቤታቸውን ኑሯቸውን የሚያንኳኳ የጨለማ ሥራ ሁሉ ከዚህ ጉባኤ ላይ ካለ፣ በዚህ ድምፅ ተጽዕኖ ውስጥ ከሆነ ሁሉ ላይ በኢየሱስ ስም ስልጣን የተራገፈ የሆነ የተፈታ የሆነ ይፈታ በኢየሱስ። ጨለማ ይልቀቅ በኢየሱስ። ዊችክራፍት ይመታ ይልቀቅ። ልቦችን ይልቀቅ። አእምሮ ይልቀቅ። ጤናን ይልቀቅ በኢየሱስ ስም። ይልቀቅ በኢየሱስ። አጠገባችሁ ያለው ሰው አንዱ ሰው ያዙ። ሃሌሉያ። ይልቀቅ በጌታ በኢየሱስ ስም። ይፈታ ሰውየው፣ ይፈታ በጌታ በኢየሱስ። ትፈታ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። ይፈታ። እስራት ይፈታ በኢየሱስ ስም ስልጣን። ልቀቁ። ከሰው ነፍስ ላይ ልቀቁ፣ ከሰው ስጋ ላይ ልቀቁ በጌታ በኢየሱስ ስም። ልቀቁ በኢየሱስ ስም። ልቀቁ። ጨለማ ኃይላት ልቀቁ በኢየሱስ ስም። ልቀቁ ይህን ጉባኤ፣ ልቀቅ ነፍስና መንፈስ፣ ልቀቅ ስጋን፣ ልቀቅ በኢየሱስ ስም። ልቀቁ በኢየሱስ ስም። ልቀቁ በጌታ በኢየሱስ ስም። በኢየሱስ ስም። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። አምላክ ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። አንድ ጸሎት መጸለይ እፈልጋለሁ እንደገና። ኋላ ላይ ጌታ ጊዜ ከሰጠን ለተወሰኑ ሰዎች በዘይት መጸለይ በልቤ ያለ ጸልያለሁ። ትንሽ አጭር የመጣሁበትን የጌታን ቃል እንድንካፈል ፈልጌያለሁ፣ ግን መጸለይ ፈልጌያለሁ። እግዚአብሔር የእውነት ነው ለዴስቲኒያቸው ዴሊቨር የሚያረጋቸው ሰዎች አሉ። ፎር ዴር ዴስቲኒ ነው የምላችሁ። በቃ ስጸልይ ስለነበረ እግዚአብሔር የሚለቃቸው ሰዎች አሉ። ከሊሚቴሽን ከታሰሩበት እስራት ኢየሱስን ሊያገንባቸው የሚለቃቸው ሰዎች አሉ። በኃይል ወንጌል የሚሰራባቸው በገቡበት ምልክት የሚሆኑ እግዚአብሔር ዴሊቨር የሚያረጋቸው ሰዎች አሉ።
በተለያየ መንገድ ከዘር ማንዘር የመጣ በተለያየ ልምምድ የታሰሩ ግን እግዚአብሔር ለክብሩ የሚለቃቸው ሰዎች አሉ። ለክብሩ የሚለቃቸው ሰዎች አሉ። በኢየሱስ ስም የሚለቀቁ ሰዎች አሉ። እጆቻችሁ ወደ ሰማይ አምላክ ከፍ አድርጉልኝና የጌታን መንፈስ አንዴ ጠርቼ ወደ ሕያው ቃል ሄዳለሁ። እጆቻችሁን ከፍ አድርጉ። እግዚአብሔርን ዕውቅና በሰጣችሁበት ልብ ይሁንላችሁ። ጠብቁት። አሁን ዝም ብለን ትንሽ በኳይትነስ አይኖቻችንን ጨፍነን በጌታ ፊት እንሆናል። ጠብቁት። ከመድረክ ላይ እንደሚጠብቅ ሳይሆን ሰማይና ምድርን የሞላ ሕያው አምላክ በመካከላችን በክርስቶስ ኢየሱስ ስም ስለተሰበሰብን ሊሰራ የመጣ ሊያደርግ የመጣ አለ። አንድ ብቻ በልባችሁ አንድ ምኞት እንዲኖራችሁ በዚህ ጸሎት ውስጥ እጠይቃለሁ። ንካኝ በሉት። ንካኝ በሉት። አባት እግዚአብሔር ሆይ ንካኝ በሉት። ሃሌሉያ። ንካኝ በሉት። ንካኝ በሉት። ንካኝ ዳሰኝ በሉት። ዳሰኝ። ዴሊቨር ሚ በሉት። ዴሊቨር ሚ በሉት። ቅዱስ የጌታ መንፈስ ጠራሃለሁ። ብዙ ጉባኤ ላይ ጠራሃለሁ። ልባቸውን በፊትህ ባስገኙት ሁሉ ላይ እጠራሃለሁ። የኔ ጌታ እጠራሃለሁ። በኢየሱስ ስም እጠራሃለሁ። የጌታ መንፈስ እጠራሃለሁ። እለፍ በኢየሱስ ስም። ይመጣል፣ ታውቁታላችሁ። እለፍ በኢየሱስ ስም። እለፍ የጌታ መንፈስ እለፍ በኢየሱስ ስም። እለፍ ንካ። እያንዳንዱን ዴሊቨር አድርግ። ለፈለከው ጉዳይ ነፃ አውጣ በኢየሱስ ስም። የጌታ መንፈስ ጂሰስ ኔም ክብር ሁሉ ላንተ ይሁን። እናመሰግንሃለን። ጊዜውን ሁሉ ተቆጣጠር በኢየሱስ ስም አሜን። ፓስተር ዘይት ያመጣልኝና ትንሽ የጌታን ቃል ካካፈልኩ በኋላ ለተወሰኑ በልቤ ላሉ የተወሰኑ ሰዎች ጸልያለሁ። ክብር ሁሉ ለአምላካችን ይሁን። ስንቶቻችሁ ድዊት አገናላችሁት እግዚአብሔርን? በእኔ አድርግ ያለ ሰው አለ? እስቲ በእኔ አድርግ ያለ እኔ ነኝ የሚል አለ? እስቲ አንድ ጊዜ እግዚአብሔር ሆይ በሉት። በከተማችን ደግመህ አድርገው በሉት። ደግመህ አድርገው። ስንቶቻችሁ እግዚአብሔር ሲታወቅ ማየት ፈለጋችሁ? ሲታወቅ ማለት እግዚአብሔር አለ ሲባል ሃሌሉያ። በእርግጥ በሰማይ አምላክ አለ ሲባል ስንቶቻችሁ ፈለጋችሁ ማየት? አለ በሰማይ አምላክ እንዲባል ኢየሱስ የሚባል አዳኝ አለ ሲባል መስማት ስንቶቻችሁ ፈለጋችሁ? ከጥሩ ፕሮግራም ያለፈ ነው የምላችሁ። ከጥሩ ፕሮግራም ያለፈ በጣም ከይቅርታ ሆቴል ላወልቅ ነው። ይሞቃል፣ ችግር የለውም። ተፈቅዱልኛላችሁ አይደለም? ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ወዳጆቼ መስራት የሚወድ አምላክ ነው። የእውነት ማድረግ ይፈልጋል። በእርግጥ እግዚአብሔር ጊዜን ወቅትን ይጠብቃል። ግን ትልቁ የእግዚአብሔር ዓላማ ወዳጆቼ መገለጥ ነው። መታየት ነው የሚፈልገው። ሰማይ ሲሰራ መታየት ነው የፈለገው። ምድርን ሲያጸና መታየት ነው የፈለገው። ክርስቶስ ኢየሱስን ወደ ሰው ልጆች ዓለም በመስዋዕትነት ሲልክ መታወቅ ነው የፈለገው። በሁሉ በሰራ ውስጥ እግዚአብሔር አንድ ነገር ነው የፈለገው፣ አክኖሌጅመንት ነው። ነውን መሆን ነው የፈለገው። መታወቅ ይፈልጋል። በፍጥረቱም በሰው ልጆችም መረሳት አይፈልግም። እግዚአብሔር መረሳት አይፈልግም። በእያንዳንዳችሁ ቤትና ኑሮ ውስጥ እግዚአብሔር መረሳት፣ እንግዳ መሆን አይፈልግም። መጋበዝ አይፈልግም። ቤተኛ መሆን ነው የሚፈልገው። እስቲ አሜን በሉ። እኔ ሁሌ የምለው በቤተ ክርስቲያን እንኳን ዛሬ
የክብር እንግዳችን መንፈስ ቅዱስ ነው ሲባል አልወድም፣ ደስ አይለኝም። እንግዳ ስላይደለ እኛ እሱ ቤት ተጠርተን እንደመጣን ስለማናስብ ነው። እኛ ቤት እንደጠራ ነው የምናስበው። እኛ ወደ እሱ ቤት እንደተጨመርን ግን አናስብም። እስቲ የዚህ ቤት ባለቤት በሉ፣ እስቲ እግዚአብሔር ነው በሉ። እንግዳ አይደለም በሉ። እዚህ ቤት እንግዳ አይደለም። እግዚአብሔር እንዲሰራ ከተፈለገ የመጀመሪያ ከአእምሯችን እንግድነቱ መውጣት አለበት። በጣም ብዙ ቤተክርስቲያን እግዚአብሔር እንግዳ ነው ነገሩት፣ በቀጥታ በማይክ ጮክ ብለው የዛሬ እንግዳችን መንፈስ ቅዱስ ነው አሉት። የዛን ቀን እንግዳ ነው። የዚህ ቤት ግን ባለቤት ነው። አሜን ነው። እስቲ ኮንሸስ መሆን ያስፈልጋል። አሜን ነው ወይ? ስለዚህ እዚህ በአምልኮ ውስጥ በተለያየ መንገድ ሲያደርግ እኔ ቋንቋ አይገባኝም፣ ግን ሳለቅስ ነበር። ምክንያቱም ቋንቋ ለተወሰኑ ሰዎች መግባቢያ ነው። እግዚአብሔር ግን የሁሉም ቋንቋ ነው። ከመጣ እኮ እግዚአብሔር አማርኛ አይደለ፣ ትግርኛ አይደለ፣ እንግሊዘኛ። እግዚአብሔር ምንኛ ነው? እስቲ እግዚአብሔርኛ ነው በሉ። እስቲ እግዚአብሔርኛ ነው በሉ። እግዚአብሔር ራሱ ነው። በሁሉ ቋንቋ በነፍሳችሁ ይተረጎምላችኋል። ከመጣ ላታውቁት አትችሉም። ከመጣ ላይታወቅ አይችልም። አሜን ነው ወይ? እኛም አለ እያልን አንቀሰቅስም። አለ ሳንል መኖሩን ሁላችሁ ትመሰክራላችሁ። አሜን ነው ወይ? መኖሩ ይታወቃል። ሃሌሉያ! ሳንጨቀጭቃችሁ ማለት ነው። እዚህ ቤት እግዚአብሔር ለአንዳንዱ ለተዘጋጀ ልብ ሲሰራ፣ ላልተዘጋጀ ደግሞ ምንድነው የዛሬ ፕሮግራም ምናምን አይነት ሆኖ ያልፋል። እግዚአብሔር ግን መስራት መገለጥ ይፈልጋል። ይህንን ይዘን እግዚአብሔር ወደ ሰጠኝ መልእክት እንምጣ። ትንቢተ ዘካርያስ ላይ ምዕራፍ 4 የተወሰኑ ነገሮችን ቶሎ ብዬ ወደ ጸሎት እንሄዳለን። ምዕራፍ 4 ከቁጥር 1 እስከ ቁጥር 10 ነው። እንግዲህ አጠገባችሁ እናንተ ባለው በትግርኛም አንብቡት፣ በእንግሊዘኛም በአማርኛም እንደፈለጋችሁ። እኔ ግን በጣም ብዙ ስነ መለኮቱን ሳላወራ እግዚአብሔር ወደ ሰጠኝ መልእክት መምጣት እፈልጋለሁኝ። ይሄ ትንቢተ ዘካርያስ ምዕራፍ 4 ኢየሩሳሌም መቀጠር ከጀመረችበት በኋላ መቅደሱ እየተሰራ እያለ ከባቢሎን ምርኮ የተመለሱ የኪዳን ህዝቦች እስራኤላውያኖቹ ከተመለሱ በኋላ መቅደሱንና ከተማይቱን ሊሰሩ ባሉ ጊዜ የመጣ መልእክት ነው። እነ ዘካርያስና እነ ዘሩባቤል በዋነኝነት ቤተ ክህነቱን ወይም ደግሞ ቤተ መቅደሱንና ቤተ መንግስቱን ወይም ደግሞ ኢየሩሳሌምን ሀገሩን የሚመሩበት ጊዜ ላይ ይሄ መልእክት የመጣው ለሁለቱ ሰዎች ነው። ግን በዋነኝነት የመጣው ለንጉሱ ነው የመጣው። በኢየሩሳሌም ቅጥሩን ለመቅጠር የመጣው ንጉስ ነው። ምናልባት ብዙዎቻችሁ ከባቢሎን ምርኮ ምናምን ስንል አንዳንዶቻችሁ ከመጽሐፍ ቅዱስ በጣም ሩቅ ስለሆናችሁ እንግዳ እንዳይሆንባችሁ ፈራለሁኝ። አንድ ሰው ስላለኝ ነው መጽሐፍ አስቴር ብዬ ስለው እንዴ ሰው እኮ መጽሐፍ አስቴር መኖሩን አያውቅም አለኝ። ገጹን ቦታውን ልትናገር ይገባል አለ። አሁን ላይ የመጣው በጣም ብዙ ሰው ከመጽሐፍ ቅዱስ ላይ ትንሽ የተራራቀ የተፋታ ነውና አንዳንድ ነገሮችን በቃ መልእክቱን ብቻ ለመያዝ ነው። ይሄ ታሪካዊ ነገሩን ምናምን ስታነሱ ለአንዳንድ ሰዎች እንግዳ ሊሆንባቸው ይችላል። ግን ታገሱኝ፣ ወደ መልእክቱ መጣለሁ። ዘካርያስ ይሄ ኢየሩሳሌም በምርኮ ከተወሰደች በኋላ ስትመለስ ቅጥሯንና መቅደሷንና ከተማውን ለመስራት እግዚአብሔር ያስነሳቸው ሰዎች ነበሩ። ለማደስና ለመስራት ማለት ነው። ለማደስና ለመስራት የተነሱ ሰዎች ናቸው። እና ይሄንን ነገር እያደረጉ ያለ የገጠማቸው ችግር ነበር። ሰዎቹ የገጠማቸው ችግር አንደኛው የህዝብ እንቢተኝነት ነው። ህዝቡ ፓሽን አጣ፣ ለመስራት ፍላጎት አጣ። ማለት እነሱ ተልእኮ አላቸው፣ ለመስራት ይፈልጋሉ። ግን ህዝቡ ያንን ነገር ለመስራት አይፈልግም። አንደኛው እሱ እንቅፋት ሆኖባቸው ነበር። ሌላኛው ደግሞ የኢየሩሳሌምን መሰራት የማይፈልጉ በዙሪያቸው የነበሩ ጠላቶች ነበሩ። እድሳቷን የማይፈልጉ እንደ ሀገር ብትቆም ምን አይነት ኃይለኛ ጉልበታም ሀገር እንደሆነች ስለሚያውቁ፣ ተጽዕኖዋን ስለሚያውቁ እንደ ሀገር እንዳትቆም አጠቃላይ ደግሞ በዙሪያቸው ጠላቶች ነበሩ። እነዚህ ሁለት ጠላቶች ነበሩ። ግን እነዚህ ሰዎች ለነዚህ ችግሮቻቸው
የራሳቸውን መፍትሄ ያሰቡ ይመስለኛል። በዚህ መጽሐፍ ቅዱስ ውስጥ መልእክቱ የመጣበት ምክንያት ያ ነው እና እንደዚህ ይላል ከእኔም ጋር የነበረው መልአክ ተመልሶ ከእንቅልፍ እንደሚያነቃ ሰው አነቃኝ። ይሄ ለካህኑ የመጣ ራእይ ነው። አራተኛው ራእይ ነው። ከዚህ በፊት ወደ 3 ራእዮችን ተመልክቷል። ይሄ አራተኛው ራእይ ነው። እርሱም የምታየው ምንድነው አለኝ። እኔም እንሆ ሁለንተና ወርቅ የሆነ መቅረዝ አየው። የዘይትም ማሰሮ በራሱም ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሩባቸው አለ። ቀጥሎ ደግሞ 2 የወይራ ዛፎች አንዱም በማሰሮ በስተቀኝ አንዱም በማሰሮ በስተግራ በአጠገቡ ነበሩ አለው። እዚህ ጋር 7 መቅረጾችና በግራና በቀኝ ስላሉት ስለነበሩት የወይራ ዛፎች አጠቃላይ ትርጉሙ ስፔሻሊ 2ቱ ልክ እንዳልኳችሁ ዘካርያስንና ዘሩባቤልን የሚወክሉ ናቸው። ግን እዚህ ጋር አጠቃላይ ህዝቡ ተመልሶ ህዝብ እንደሚሆን ሀገሩም ተመልሶ ሀገር እንደሚሆን እግዚአብሔር የሰጠው ተስፋ ነው። ያንንም ተስፋ ሲሰጥ በማያቋርጥ አቅርቦት እንደሚያደርግላቸው ይነግራቸዋል። የማያቋርጥ አቅርቦ አለ ይላቸዋል። ዘይቱ ይፈስላችኋል፣ እንደ ሀገር ትሰራላችሁ። ዘይቱ ደግሞ አያቋርጥም። ኦሬዲ ዛፎችን አዘጋጅቻለሁ ይላል። እነዚህ ዛፎች ግን ንጉሱና ሊቀ ካህኑ እንደነበረ ይነግራል። ከኔም ጋር ይነጋገር ለነበረው መልአክ መልሼ ቁጥር 4 ላይ ጌታ ሆይ እነዚህ ምንድናቸው አልኩት ይላል። ሰውየው አልገባውም። የተመለከተው ዛፍ ከኔ ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አታውቅምን አለኝ። አታውቅም? ያየኸውን እነዚህን 2ቱን የወይራ ዛፎች አላወካቸውም አለኝና አላወኩም አልሁት። ቁጥር 6 ላይ ሲመጣ እነዚህን በግራና በቀኝ ላይ ያሉትን የወይራ ዛፎች ለመተርጎም ሲመጣ ነው እንደዚህ የሚል ቃል የመጣው። ቁጥር 6 መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው። ለምንድነው ይህንን ቃል የነገረው? በግራና በቀኝ ስላሉት ዛፎች ሲጠይቀው ነው። የወይራ ዛፎች ሲጠይቀው በዚህ ትንቢት ነው መልስ የሰጠው። ምን የሚል ትንቢት መሰላችሁ የሰጠው? ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው። ምንድነው? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። በቃ አሁን ተረጎመለት። ይሄ ዛፉ አንደኛው ዘሩባቤል ነው አሉ። ግን ይሄኛውን ሲተረጉምለት አብሮ ለዘሩባቤል የተነገረ አቅራቦቱ የማያቋርጥበትን ምክንያት ኢየሩሳሌም የምትሆንበት መቅደሱ መቅደስ የሚሆንበትን ምክንያት ከዘሩባቤል ጋር አብሮ ያወራዋል። ያ ምንድነው? በመንፈስ እንጂ በኃይልና በብርታት አይደለም ተብሎ የተነገረው የትንቢት ቃል ነው ይለዋል። ስለዚህ ዘሩባቤልን ከምን ጋር ያነሳዋል? በመንፈስ በማያቋርጥ አቅርቦ ኢየሩሳሌምን እግዚአብሔር እንደተናገረ እንደሚሰራበት መቅደሱን እንደሚሰራበት የተነገረ የትንቢት ቃል ነው ይላል። እዚህ ጋር ግን ካያችሁት 2 ነገሮች ከታች ችግር ይለዋል። ቀጥሎ ምን ይላል? አንተ ታላቅ ተራራ የሚል አይታችኋል። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው ይጮሃሉ፣ እርሱም መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ቁጥር 8 ቁጥር 9 የዘሩባቤል እጆች ይህን መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱን ቀን የናቀ ማን ነው ይላል። የጥቂቱን ቀን ማለት ጅማሬውን የሚንቅ ሰውዬ ማን ነው አለ። ከዛ በኋላ እንደዚህ ያለ እግዚአብሔር ሲጨርስ የናቀ ማን ነው? እነዚህ 7ቱ ደስ ብሏቸው በዘሩባቤል ልጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር አይኖች ናቸው ይልና በዘሩባቤል ከተሰራ በኋላ የእግዚአብሔር አይኖች ወደ ኢየሩሳሌም በደስታ ይመለከታሉ ይላል። ግን እዚህ ጋር ግን ለዘሩባቤል የተነገረው የትንቢት ቃል እንደዚህ የሚል ነው፣ በመንፈስ እንጂ በኃይልና በብርታት አይደለም ይላል። ለምንድን ነው ይህንን ያለበት ካላችሁ አንድ ታላቅ ተራራ የሚል ከታች ቁጥር 7 ላይ አለ። ያም ታላቅ ተራራ ቅድም እንደነገርኳችሁ የህዝቡ እንቢተኝነትና ባጠገቡ ያሉ ጠላቶች ሰውየው ይዞት የመጣውን ተልኮ እንዳይፈጽም የሚቃወሙ አካላት ነበሩ። ስለዚህ ሰውየው ዘሩባቤል በስትራቴጂ ኃይል የሚለው በሚሊተሪ ኃይል ማለት ነው። ጦር ያላቸው ሰዎች የሆነ ነገር ያላቸው ምናምን እያደራጁ
ምን ለማድረግ እግዚአብሔር የሰጣቸውን ተልእኮ ለመፈጸም እየተደራጁ ባሉበት ሰዓት ላይ ነው ይሄ ትንቢት የመጣው። እንደዚህ ይላል፣ አሁን አያስፈልግህም ብዙ ስትራቴጂ አለው እግዚአብሔር። አሁን በጣም ብዙ ሰው አያስፈልግህም አለው። ሰራዊቱም አያስፈልግህም አለው። ህዝቡንም አንተ በመጣው ስትራቴጂ አታነቃቀውም። ምክንያቱም የሰጠውን ተልእኮ የምታደርገው ባንተ ብርታት አይደለም አለ፣ ባንተ ኃይል አይደለም አለ፣ በመንፈሴ ነው አለ። ሃሌሉያ። በመንፈሴ ነው ማደርከው አለ። ሃሌሉያ። በኃይል አይደለም በብርታት አይደለም አለ። ሃሌሉያ። በጣም ብዙ ሰዎች እግዚአብሔር ከተናገራቸው በኋላ ችግራችን ምን እንደው ታውቃላችሁ? እግዚአብሔር የተናገረንን ነገር በራሳችን ለመፈጸም እንንቀሳቀሳለን። በጣም ብዙ ጊዜ እመጣበታለሁ። የእግዚአብሔርን ቃል ውበቱን እናየዋለን። በጣም ብዙዎቻችን ተስፋ ቃሉን ከእግዚአብሔር እንወስድና አፈጻጸሙ ላይ እንድንገባበት እንፈልጋለን። እንዴት አድርጎ ነው ተግባራዊ የሚሆነው እንልና ምን እናደርጋለን ስላችሁ እንቅስቃሴ እንጀምራለን በራሳችን። ይሄ ሰው ለችግሮቹም እግዚአብሔር ለሰጠውም ተልእኮ ያሰበው ነገር አለ። መጽሐፍ ምን ይላል መሰላችሁ? ብርታትና ኃይል ብሎ ነው የተረጎመው የዘሩባቤልን ስትራቴጂ። ምን አለ ሰውየው? የእግዚአብሔርን ነገር ለማድረግ የሱን ብርታትና የሱን ኃይል ሊጠቀም ሲፈልግ እግዚአብሔር መጣና ዘሩባቤል አለው መደምደሚያውን የምታቆመው እስራኤል እንደ እስራኤል መቅደሱም እንደ መቅደስ በደስታ አይኖቼም ነገሩን የሚመለከቱት ባንተ ብርታት ተሰርቶ አይደለም አለው፣ በኔ መንፈስ ነው። አላሜን ነው ወይ? ከጎናችሁ ያለውን ጨብጡትና በኃይልና በብርታት አይደለም በሉት። ሃሌሉያ። በእግዚአብሔር መንፈስ ነው በሉት። ሃሌሉያ። እቅድ አለህ በሉት። እግዚአብሔር የተናገረ ነገር አለ በሉት። እግዚአብሔር ባንተ ሊሰራ የሚፈልገው ነገር አለ በሉት። በኃይል አይደለም የሚሰራው በሉት። በብርታት አይደለም እሱ የሚሰራ ንገሩት። አይኑን ይውልኝና እንደ በብርታት አይሰራም፣ በኃይል በመንፈስ ነው የሚሰራው በሉት። ሃሌሉያ። በመንፈስ እንደዚህ የሚያምን ካለ ለእግዚአብሔር ክብር ያመጣል። ሃሌሉያ። በመንፈስ ነው የሚል ሃሌሉያ። በኃይል አይደለም በብርታት አይደለም በእግዚአብሔር መንፈስ ነው የሚል ሃሌሉያ። የሰው ችግር ምን እንደሆነ ታውቃላችሁ? ያልተሳተፈበትን ነገር አያምንም። እኔ ትንሽ ላዋጣበት ይላል ሰው። እኔም የሥራ ውስጥ ታሪክ ይኑረኝ ይላል። የታሪክ ባለቤት ልሁን ይላል። ዘሩባቤል ባይዘዌ መሪ ነው። ሚሊተሪ ማደራጀት እኮ ስራው ነው። ህዝብንም ማደራጀት ስራው ነው። ግን እግዚአብሔር የሰጠውን የመቅደሱን ተልእኮ ግን በሱ ችሎታ ግን እንደማይሰራ እግዚአብሔር መጣና ዘሩባቤል አለው ሞገስ እየተባለ መደምደሚያውን የምታቆመው አለ ባንተ ችሎታ አይደለም አለ፣ በኃይል አይደለም አለ፣ በጉልበት አይደለም አለ፣ በመንፈሴ ነው አለ። በጣም በመጽሐፍ ቅዱስ ውስጥ ከሚገርሙ ሰዎች መካከል አንደኛው አብርሃም ነው። አብርሃም ከኡር ሲያወጣው እግዚአብሔር ተስፋ ሰጥቶታል። ምን ብሎ? ልጅ እሰጥሃለሁ ሲለው ሰውየው አመነ እግዚአብሔርን። ከዛ እግዚአብሔርን በተወሰነ መልኩ ጠበቀና አልመጣለትም እግዚአብሔር። ከዛ ከሚስቱ ጋር ተማከሩ፣ ስትራቴጂ አወጡ። እግዚአብሔር ተስፋ ሰጥቶናል። አዎ እግዚአብሔር ተስፋ ያደርጋል አይደለም? አዎ። ታዲያ ለምን ወደ አጋር ገብተ እግዚአብሔር ያለህን ነገር ይዛህ አትመጣም አለችው። አብርሃም በዚህ አጋር ጋር የገባው ለመውለድ አይደለም፣ የእግዚአብሔርን ተስፋ ቃል ፉልፊል ለማድረግ ነው። ታውቃላችሁ? ልጅ አምሮት አይደለም፣ ተናግሯልና ልጅ ይሰጠናል ብሎ ሰውየው ወደ አጋር ጋር ገባና ልጅ ይዞ እግዚአብሔር ሲመጣ ጎረምሳ ልጅ ነበረው። እግዚአብሔር በታይሙ መጣ ልጅ ሊሰጠው ማለት ነው። ከዛ አብርሃም ወይ አለው የተናገርኩን አደርግልሃለሁ ምናምን እያለ ሲያወራው እንደዚህ አለ። እግዚአብሔር ወይ አለው የተስፋ ቃሉን ተወው አለ። ኦሬዲ እኮ አምጥቼዋለሁና እስማኤልን ዝም ብለህ ባርክልኝ፣ ስለ ይስሐቅ ማውራት አቁም አለው። ስለ ይስሐቅ ማውራት አቁም፣ እስማኤልን ባርከዋል። በጣም ብዙ ሰዎች እጃቸው ላይ ያለው ነገር ለምን በእምነት መሄድ አንፈልግም? በመንፈስ ላይ ተስፋ ማድረግ፣ በእግዚአብሔር ላይ መደገፍ ብዙ ሰው አይፈልግም። ሁሉም ሰው ጉልበቱ ሳያልቅ ነገሩ መሆኑን ማረጋገጥ ይፈልጋል። ምክንያቱም ጉልበቱ ካለቀ ዋስትና አይኖረውማ ሰውየው። ጉልበቱ ሲያልቅ እግዚአብሔር ብቻ ነው ተስፋ የሚደረግ እና ወደ መጨረሻው እየሄደ ሲሄድ መውለድ
ሳላቆም አለ ሰውየው። ወንድነቴ ሳይደክም ለምን ልጅ አላመጣም ተናግሯል እግዚአብሔር። አዎ ወደ አጋር ገባ፣ ልጅ ይዞ መጣ። ከዛ እግዚአብሔር ሊባርከው ሲመጣ ምን አለ መሰላችሁ? አያስፈልግም አለ። ለእግዚአብሔር ግን የተስፋ ቃል ዘር ማለት ለአብርሃምን ቤት የሚያደምቅ ልጅ አይደለም፣ የክርስቶስ ኢየሱስ ምሳሌ ነው። ጫዋታ አይቅም በዚህ በለው። በኢየሱስ ጉዳይ እኮ እግዚአብሔር አይጫወትም በለው። አሜን ነው ወይ? ባንተ አይሰራም፣ በሱ ባመጣው ነው የሚሰራው። ሃሌሉያ። መንፈስ ያስፈለገው የኛን ለማድረግ ሳይሆን የሱን ለማድረግ ነው። ሃሌሉያ። ስንቶቻችሁ የሱ ሆኖ ማየት ትፈልጋላችሁ በህይወታችሁ? የእግዚአብሔር ሆኖ የሰው አይደለ የእግዚአብሔር የሆነ በእናንተ ህይወት ተከናውኖ ማየት ስንቶቻችሁ ትፈልጋላችሁ? እሱ ከሆነ ወዳጆቼ በኃይልና በብርታት አይቻልም፣ በመንፈስ ነው የሚቻለው። የጀመራችሁትን ቤት በደሞዛችሁ መጨረስ ትችላላችሁ፣ ሞርጌጅ ገብታችሁ ምናምን እቅዶቻችሁን ምድራዊዎቹን ወዳጆቼ። ሰማያዊ ነገር ግን ያለ መንፈስ አይቻልም። በእግዚአብሔር ልክ ነው ማድረግ የምትፈልጉት ነው። እሱ በመንፈስ ነው፣ በስጋ አይቻልም። እሱ በብርታትና በኃይል አይቻልም፣ በመንፈስ ነው የሚቻለው። ይኸውላችሁ ቸርች የደመቀ ፕሮግራም ማድረግ ትችላለች፣ እግዚአብሔርን ግን ማንቀሳቀስ አትችልም። ኦን ደ ሞመንት ስፒሪቱ መንፈስ ቅዱስ እውቅና ሲያገኝ ነው አክቲቭሊ የሚሰራው። ሁሌ እንደዚህ ይላሉ፣ የውሸት አድርገን የእውነት ውጤት ማናመጣበት ዓለም መንፈሳዊ ዓለም ነው። የውሸት አድርገን ማለት ነው የእውነት ውጤት አይመጣም። ለምን መሰላችሁ? ውጤት ሰጪ እግዚአብሔር ነው። እግዚአብሔር ውጤት ስለሚሰጥ እግዚአብሔር የእውነት የተደረገበት ቦታ። ለዚህ ነው ዘሩባቤል እኮ ስትራቴጂ ነበረው። ሚሊተሪውን እያደራጀ ነው ለጠላቶቻቸው፣ ሚሊተሪውን ለህዝቡ የሆነው እንትን ያደረገለት ነው። እግዚአብሔር ግን መጣና በኃይልና በብርታት አይደለም አለ። የኔ ስራ በኃይል በብርታት አይሰራም አለ። በመንፈስ በመንፈሴ ነው አለ። መንፈሴ ባንተ ሲሰራ መደምደሚያውን ታቆማለህ አለ። ጀምራችሁ ያቆማችሁት የከበዳችሁ የእግዚአብሔር መንገድ አለ። ተናግሮኛል እኮ በህይወቴ ይፈልገኛል ብላችሁ የተቋረጠባችሁ አለ። ይሄው ዛሬ መጥቻለሁ ይሄን ልላችሁ። እሱም ያልቀው በመንፈስ ነው። ሃሌሉያ። በኃይልና በብርታት አይደለም። ሃሌሉያ። ጠርቷችኋል ወዳጆቼ። በኃይል አይሆንም፣ እሱ በመንፈስ ነው የሚሆነው። በመንፈስ ነው የሚሆነው። የኔ እህት የኔ ወንድም በመንፈስ ነው የሚሆነው። ኢየሱስ እንዲደምቅ ነው የምንፈልገው፣ ኢየሱስ እንዲገንን ነው የምንፈልገው። በኃይል አይሆንም፣ በመንፈስ ነው እሱ። እስቲ በመንፈስ ነው በሉ። በቃ የእግዚአብሔር ነገር በመንፈስ ነው በሉ። ሃሌሉያ። ጨብጡ ካጠገባችሁ ያለውን ሰው የሙቀቱም እንዲቀስቀስታ በመንፈስ ነው የእግዚአብሔር ነገር በሉት። ሃሌሉያ። ያንተን ነገር በስጋ ማድረግ ትችላለህ በለው። በእግዚአብሔር ግን ዕውቀት ውስጥ ለመኖር ከፈለክ በለው ኃይል አይጠቅምም፣ ብርታት አይጠቅምም በለው። በመንፈስ ነው፣ በመንፈስ ነው፣ በመንፈስ ነው። ሃሌሉያ። ለዚህ ነው መጽሐፍ ሲናገር መክብብ ምዕራፍ 9 ቁጥር 11 ላይ እንደዚህ አለ። በጣም የሚደንቀኝ ቃል ነው። ባይዙ አሁን የምነግራችሁ ተዘጋጁና ስሙኝ። ሩጫ ለፈጣን አይደለም ይላል። አሁን እናንተ ሩጫ ብታወዳድሩ ማንን ነው የምትመርጡት ከመካከላችሁ? ፈጣኑን ነው አይደለም? ፈጣን ሰው ትላላችሁ። ለምን? ሩጫ ለፈጣን ነው አለኛ አይደለም? ሩጫ ለፈጣን ነው ለኛ። በእግዚአብሔር ቃል ግን ሩጫ ለፈጣን አይደለም። መፍጠን አያስፈልግም እያልኳችሁ አይደለም። ግን የእግዚአብሔር ዓለም ውስጥ መንፈስ ነው ዋና። እስቲ አሜን በሉኝ። በጣም የሚሮጡ ሰዎች አሉ በእግዚአብሔር ፊት አንደኛ ለመሆን ማለት ነው። ማለት የእግዚአብሔርን ነገር ለማድረግ በጣም የሚሯሯጡ ሰዎች አጋጦቻው ጋር ነገሩ የእግዚአብሔር ከሆነ ክርስቶስ የሚበራበት የሚደምቅበት ከሆነ ወዳጆቼ የእውነት ነው የምላችሁ በኃይልና በብርታት አይሆንም። ሰውየው ማርጀት አለበት ይስሐቅ እንዲመጣ ማመን አለበት። እኔ ይህንን ነገር ማምጣት አልችልም ብሎ ለምን ይመስላችኋል አብርሃም ላይ የዘገየበት? ሰውየው ወንድ ነው። እግዚአብሔር ከዘገየ ማምጣት ይችላል። ጉልበቱ እስከሚያልቅ ድረስ ሁሉን የምትችል አንተ ነህ እስከሚል ጠበቀ እግዚአብሔር። ለምን? የሚመጣው የተስፋ ቃል ዘር ነዋ። አንድ ሰውዬ አይደለም። አብርሃም ቤት ለሳራ እቅፍ የሚያሞቅ ሰውዬ አይደለም እግዚአብሔር የፈለገው። ክራይስትን ኢምፕላይድ የሚያደርግ ሰውዬ ነበር የፈለገው።
ኢየሱስን የሚያወራበት ሰው ነበር የፈለገው። ስለዚህ በአብርሃም ወንድነት እሱ መሆን አይችልም። የእግዚአብሔር ሰው እንዲሆን ከፈለገ ብቸኛ ያንን ነገር መግለጥ የሚችል መንፈስ ነው። ሰውየው ምን መሆን አለበት መሰላችሁ? ግዴታ ከእግዚአብሔር ጋር ላይን ማድረግ አለበት። የመንፈስ ዓለም ስርዓት ውስጥ መምጣት አለበት። ካልሆነስ ቆንጆ ፕሮግራም እናደርጋለን፣ በጣም ብዙ ድግስ ያለበት ማለት ነው። ግን ሰው የእግዚአብሔር ዓለምን ሳይነካ ይሆንበታል፣ ከእግዚአብሔር ጋር ሳይነካካ ይሆንበታል። ለዚህ መጽሐፍ ሩጫ ለፈጣን አይደለም፣ ሰልፍም ለኃያላን አይደለም አለ። ሰልፍ ስለማን ነው? እናንተ አሁን አሰልፉ ብትባሉ ማንን ታሰልፋላችሁ? ኃያል ነው የምንመርጠው፣ ስትሮንግ የሆነውን ይሄ በግጥሚያ የፈለገውን ያደረገ ብለን እንመጣለን። መጽሐፍ ግን ሰልፍም ለኃያላን አይደለም ይላል። ዕውቀትም ይልና ለጠቢባን አይደለም ይላል። አይገርም? እሺ ሩጫ ለፈጣን አይደለም፣ ሰልፍ ለኃያላን አይደለም፣ ዕውቀትም ለጠቢባን አይደለም። ከዛሳ እግዚአብሔር ግን ጊዜና እድልን ያጋጥማል ይላል። እግዚአብሔር ነው ውጤት ሰጪ ይላል። ሰው ለጦርነት ቀን ሊዘጋጅ ይችላል፣ ድልን ግን የሚሰጠው እግዚአብሔር ነው ይላል መጽሐፍ። ድል ከእግዚአብሔር ነው። እቅድ አላችሁ፣ ፕሮግራም አላችሁ በእግዚአብሔር ፊት። ቤተክርስቲያን የተመለከተ ጥሪን የተመለከተ በነፍሳችሁ ሐሳብ አለ፣ ሩጫ አለ፣ ፍጥነት አለ፣ ፍለጋ አለ። ዛሬ ለእናንተ እግዚአብሔር መልእክት ልኳል። በመንፈስ ነው ይላችኋል እግዚአብሔር፣ በኃይልና በብርታት አይደለም። ሃሌሉያ። ካጠገባውን ያዙልኝ ከግንድ አይኑን ይውልኝና እንዲህ በሉት፣ የኔ ወንድም በሉት፣ በመንፈስ ነው በሉት፣ በመንፈስ ነው በሉት። እግዚአብሔር ውጤት እንዲሰጥ ትፈልጋል፣ እንድትደመድሙ እንድትጨርሰው በመንፈስ ነው በሉት፣ በኃይልና በብርታት አይደለም በሉት፣ በመንፈስ ነው በሉት። ሃሌሉያ። አቅዳችኋል፣ አስባችኋል፣ እኔ በመንፈስ ይሆንላችኋል። ሃሌሉያ። የእግዚአብሔርን ልትሰሩ ፈልጋችኋል፣ በመንፈስ ነው እሱ። ሃሌሉያ። በኃይልና በብርታት አይደለም፣ አይደለም፣ አይደለም። ሃሌሉያ። በመንፈስ ነው፣ በኃይልና በብርታት አይደለም። ልክ እንዳልኳችሁ እግዚአብሔር በአምላክነት ባህሪ ውስጥ ስሙኝ፣ ዓላማው መገለጥ ነው። እኔ ማለት የሚችል ሰው አይፈልግም እግዚአብሔር። አለሁበትን መስማት አይፈልግም። በእኛ እንዲገለጥ እንጂ የሚፈልገው እግዚአብሔር እኛን መግለጥም አይፈልግም። ከተገለጥን ጥሩ አይደለም። ከብዙ ነገር ጋር ስለምትገለጥ ዳዊት እኮ ተሳሳተ፣ አንድ ጊዜ ተሳሳተ። እግዚአብሔር ምናምን መሰለች መርምረኝ አይልም እግዚአብሔርን፣ መርምረኝ ፈትሸኝ ምናምን ሲል እሺ ብሎ እግዚአብሔር ዳዊትን ሊመረምር ሲገባ አንድ ሴትዮ ገላዋን ስትታጠባ ወጣ፣ የተኛት አብሯት። ማረኝ ነው የሚባለው፣ መርምረኝ አይባልም። በሉት ጨብጦትና እንደ ጀግና ጸለየ። እኔም ይሄንን ጸሎት አንበቤ እኮ ጸልዬ አውቃለሁ። ገረ መርምረኝ አልኩትና ትዝ ሲለኝ ሲመረምሮ ለካ ቤርሳቤ የምትባል ሴትዮ አወጣና ቁጭ አደረገ እስከነሳፋዋ ሴትዮዋን። ከመረመረ ሲያወጣ ኦሪዮንን ያስጨበጠውን ደብዳቤ አወጣ እግዚአብሔር። ደፋር ካልሆንክ በስተቀር መርምረኝ አትልም። ከመረመረ ጥሩ ስለማይወጣ በለው፣ ማረኝ ነው የሚባለው በለው። ማረኝ እማታውቀውን ጉድህን ያወጣብሃል። እኛ ላየነውን ማለት ነው። ለመሰላችሁ እግዚአብሔር ሁሉ በሁሉ ይሆን ዘንድ ሁሉን ካለመታዘዝ በታች ዘግቷል። አሜን ነው ወይ? የወደደውን ነው የሚያደርገው። ለዋላዊ ነው፣ መራጭ ነው። እግዚአብሔር እኮ መራጭ ነው፣ መራጭ ነው። የሚገርም አምላካ ሕያው አይደል? እንኳን እሱ እኮ እኛን መርጣለን። ይሄ ጣፍጣል፣ ይሄ አይጣፍ፣ ይሄ ደስ ይላል፣ ይሄ ደስ አይልም እንደምንል አይደለም እንዴ? እግዚአብሔር መርጦናልና እስቲ ከፍ ያለ እልልታ አድርጉለት። የተመረጣችሁ ስለሆናችሁ ሃሌሉያ። በልጁ ስለጠራችሁ ክብር ሁሉ ለሱ ይሁን። ስለዚህ የትኛውም በእግዚአብሔር ዓለም ውስጥ በእናንተ ህይወት እግዚአብሔር ያቀደው እቅድ ውጤት የሚያመጣው ለእግዚአብሔር ከሆነ የመንፈስን ድርጊት ይፈልጋል። ስለዚህ መጣና የመቅደሱ ቅጥር አንተ አትሰራውም አለ። መቅደሱ ይሄ በሰው ስትራቴጂና ችሎታ አይሰራም አለ፣ በመንፈስ ነው የሚሰራው አለ። ለምንድን ነው ይሄ ነገር ካልኳችሁ፣ እግዚአብሔር ሁሉ በሁሉ መሆን ነው የሚፈልገው። መጽሐፍ ሲናገር ይሄ በመንፈስ ነው የሚለው የሚያወራው ስለ ችሎታ ብቻ አይደለም፣ ስለ ሉዓላዊ ፈቃድም ነው። ስለምንድን ነው አልኳችሁ? እስቲ ስለ ችሎታ ብቻ ስለ ሉዓላዊ ፈቃድም ነው። እምጠቀምበትን የማደርግበትን እኔ ነኝ የምመርጠው ነው እግዚአብሔር እያለ ያለው።
ችሎታም ምንም ጉልበትም አቅምም ብቻ አይደለም ፈቃዱም የኔ ነው። በእኛ ዓለም ደግሞ በጣም ችግር የሆነብን ነገር እግዚአብሔር ሉዓላዊ እንደሆነ መቀበል ነው። ሩጫ ለፈጣን ነው በእኛ ዓለም፣ እግዚአብሔር ዓለም ግን አይደለም። ለፈለገው ነው የሚያደርገው። አንደኛ ይውጣ ያለው ነው የሚወጣው። እስቲ አሜን በሉኝ። ፈጣኑ አይወጣም። በቃ አንተን አንደኛ የምትወጣው ካል አንተ ነው የምትወጣው። ኪስህን እጅ ከተ አንደኛ ትወጣለህ ካለ በመንፈስ ነው፣ በኃይልና በብርታት አይደለም። አሜን ነው ወይ? ይሄ ካልኩሌሽን ሰው ሊቀበለው አይችልም። እግዚአብሔር ግን እንዲህ ነው የሚሰራው። አንድ ጊዜ ሉዓላዊ ምርጫ ላሳያችሁ በመንፈስ መሆኑን። ዮሴፍ ልጆቹን ሊያስባርክ መጣ። ኤፍሬምንና ምናሴን ይዞ መጣ እና በእስራኤል የበረከት ሥርዓት ውስጥ በረከት በአባት ቀኝ እጅ ነው ያለው። ከዛ የሚፈልገውን ልጅ በአባቱ ቀኝ በያዕቆብ ቀኝ ይዞት መጣ። ሁለተኛውን ልጅ ደግሞ በግራው ይዞ መጣ። አሁን በመንፈስ ነው ስላችሁ በችሎታ ነገሩን ያከናውናልስ ብቻ ሳይሆን በምርጫ ያከናውናል እያልኳችሁ ነው። አሁን የዮሴፍ ፈቃድ አለ፣ ባህልም አለ፣ ወግም አለ። በቀኙ ይመጣል፣ በግራው ይመጣል። አባትየው ቢባርክ እንዴት ቢባርክ ጥሩ ነው? እንዲባርክ እጁን እንደዚህ ክሮስ አድርጎ ተንኮል አይመስልም? ተንኮል እኮ ነው ይመስል። ተንኮል ምን? ዮሴፍ ተናደደ። አባቴ ያለው ወይ እንደዚህ አይደለም አለው። አባትየው እንደዚህ አለ፣ እግዚአብሔር የወደደው እንደዚህ ነው አለ። አንዳንዶቻችሁ እኮ የቆማችሁበት ቦታ አያስባርካችሁም፣ ግን መርጦ ነው የባረካችሁ። እስቲ መጥቶ የባረካችሁ አለ። ሃሌሉያ! መጥቶ የባረካችሁ መርጦ በልጁ መርጦ የሆነላችሁ ሃሌሉያ! ወዶ ያደረገላችሁ ሃሌሉያ! በእውነት ነው እኮ አንዳንዶቻችሁ በሰው ቢሆን ግራ ላይ ነው የቆማችሁት። በዚህ ሰውዬማ አትሰራም ብሎ በግራ ነው የሚያቆሙ፣ ግን ስለወደደ ነው የሚያደርገው። በሉት ስለወደደ ነው። በችሎታ አይደለም በምርጫ ነው በለው። ሃሌሉያ! በምርጫ ነው ሃሌሉያ! ለዚህ ነው መጣና ለዘሩባቤል በመንፈስ እንጂ በኃይልና በብርታት አይደለም ማለት። ከእግዚአብሔር ዓለም ድርጊት በችሎታው ብቻ ሳይሆን በሉዓላዊ ፈቃዱ የሚደረግ ነው። እንደ ቤተ ክርስቲያን እንደ መሪ እንደ ህዝብ እንድታውቁ ያስፈልጋል። ለዚህ ነው መጣና በመንፈስ ነው አለው። ኤፌሶን ምዕራፍ 1 ላይ 3 ጊዜ ሉዓላዊነቱ በምርጫ የተገለበጠበትን በ12 ቁጥር ውስጥ ይነግረናል። እነሱ ላንብብላችሁ። ከዛ አንድ ቃል ብዬ ወደ ጸሎት እንገባለን። ኤፌሶን ምዕራፍ 1 ከቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ዓለም ሳይፈጠር ተመርጣለሁ የሚል ሰው ያለ እዚህ ቤት? እሺ፣ ወንድ ወይም ሴት መሆናችሁ ሳትታወቁ እግዚአብሔር በክርስቶስ የመረጠው አለ እዚህ ቤት? እኔ ነኝ የሚል ለእግዚአብሔር ክብር ይሰጣል። እኔ ነኝ የመረጠኝ። ወንድነቴ እናታችሁ ሳታቃችሁ አባታችሁ ሳይረዳችሁ እግዚአብሔር ያወቃችሁ አላችሁ እዚህ ቤት? እስቲ በምርጫ ነው በሉ። ተመርጠናል አለ። ቁጥር 5 ላይ ስሙኝ፣ የሉዓላዊ ፈቃድ መገለጫ በበጎ ፈቃዱ እንደወደደ። አይገርም? በኢየሱስ ክርስቶስ ሥራ ለእርሱ ልጅ ልንሆን አስቀድሞ ወሰነ። በበጎ ፈቃዱ ምን እንዳለ እንደወደደ በሉ። በቃ እግዚአብሔር ያደረገውን ሁሉ የሚያደርገው በበጎ ፈቃዱ እንደወደደ ነው። ስለዚህ በመንፈስ ነው የሚለው ቃል በእኔ ችሎታ ብቻ ሳይሆን በእኔ ሉዓላዊ ፈቃድ ነው አለ። ስለዚህ በበጎ ፈቃዱ እንደወደደ ነው የሚያደርገው። እኛ ደግሞ እንደወደድን እንዲያደርግ ነው የምንፈልገው። ፈቃዱ ከኛ ችሎታው ከሱ እንዲሆን ነው የምንፈልገው አይደለም? አሁን ከእግዚአብሔር ሉዓላዊ ፈቃድ ጋር መስማማት እንደዚሁ ቀላል አይደለም ወዳጆች፣ በፍጹም ቀላል፣ ከባድ ነው። ፈቃድ ይሁንልኝ እኮ የማይጸልይ ሰው ያለ ነገሩን በጣም ስለሚፈልገው እኔ ከብዶኝ ስለሚያውቅ ከበደኝ። አንድ ቀን ፈቃድ ይሁን ብሎ መጸለይ ከበደኝ። በጣም ፈቃዴን ወደድኩት እና ለፈቃዴ ጀስቲፊኬሽን ሰጥቶት ጌታዬ እኮ ይሄ ነገር ቢመጣ እኮ አንተ እኮ ትባረክበታለህ። ጌታዬ ነገር እኮ ቢሆን ሰዎች አንተን ያመሰግኑሃል። ጌታዬ አንተ ይሄ ነገር እኮ ቢሆን አገልግሎቱ በጣም ይቀለኛል። ጌታዬ ምናምን ብዬ ልክ ጸሎቴን ስጨርስ ልጅ ያለው አትድከም ምን ስለው ፈቃድ ይሁን ብለህ ጸልይ አለኝ። ሊነጥቀኝ እንደሆነ ገባኝ ነገር ይሁን በቃ ፈቃድ ይሁን ብለህ ጸልይ አለኝ እና ኋላ ላይ ግን ምን እንደማደርግ አንተ አታውቅም አለኝ። ፈቃድ ይሁን ስል ሴት ልጅ እንደምትገላገል እንደተገላገለ ሰው ተሰማኝ።
ኡፈይ አልኩ። ከዛ በኋላ ፈቃድ ይሁን ብዬ ማለት ነው። ልክ ካልኩበት ጀምሮ ነገሮችን ቅይር ላይፌ ላይ ነው ማለት ቅይር አድርጎ የእሱን መንገድ ሲያሰምራየሁት። አሜን ነው ወይ? እዚህ ቤት ፈቃዱ እንዲሆንለት ይፈልጋል። ከስሜት አይደለም እምላችሁ ከልቡ ነው እምላችሁ። እስቲ ፈቃድ ይሁንልኝ በሉ። ባትሉም ፈቃዳችሁ አይሆንም። ባይዘው ሉዓላዊ ነው፣ ኃይለኛ ነው። በእግዚአብሔር ከመፈለግ በሲአይኤ መፈለግ ይሻላል ወደ ጓደኛዬ። እግዚአብሔር አይፈልግህ አለ። ከፈለገ አታመልጦም፣ የትም ሄድ አታመልጦም። እንደ ዮናስ በመርከብ ሊያመልጠው ፈለገ። እንደዚች ብዬ ፈቃድን አላደርግም እንተያያለን ብሎ መርከብ ገብቶ ሄደ ሰውየው። የትም አትሄድም አለው እግዚአብሔር። ውቅያኖስ መሃል ላይ መጣ። መርከብ አይፈልግ፣ ጀት አይፈልግ፣ ድሮን አይፈልግ። እሱ ባህር ብቻ ማዘዝ ነው። አናውጣቸው ሲል አናወጣቸው። ዮናስን እስኪ ተፋው ድረስ አናወጣቸው። ሰውየው በመርከብ ሄዶ ባሳነባሪ ተመለሰ። ይፈልግህ እንጂ አታመልጠውም በለው። ጨብጠውና ፈቃዴ ብለህ ማምለጥ አትችልም በለው። ፈቃዴ ብለህ የትም ሄድ አትችልም በለው። ፈቃዴ ብለህ የትም ሄድ አትችልም በለው። አትችልም አትችልም ካለህበት ያመጣል፣ ይዞ ይመጣል። አሜን ነው ወይ? አንዱ ከእግዚአብሔር ጋር ተጣልጦ ስለው ሰምታችሁን ታውቃላችሁ። ጅቡቲ ሄደ። እግዚአብሔር የኔ እናንተ ነገር አብቅቷል፣ ተቆራርጠናል፣ በቃ ተወይም ብሎ አላገለገለም ብሎ ጅቡቲ ሄደ። እና ሰውየው ጅቡቲ እየተዝናና ያለ አንድ የእግዚአብሔር ሰው ያንን ሰው እንደመፈለገው ተከታተልና ቤቱን አይተ መልእክት ንገረው አለው። ሰውየው ቤቱ ሲገባ ይሄ ደግሞ የታዘዘ ሰው ሄደና የእውነተኛ ታሪክ ነው በዚህ አንኳኳ በሩን። አቤት ውይ ሀበሻ አለ። ከየት መጣ ምናምን? አይ እግዚአብሔር ልኮኝ ነው የመጣሁት። ይሄ እግዚአብሔር አይተወኝም አለ። እና ጅቡቲ ድረስ መጣሁ አለ። የምድር ዳርቻ እሱ ናቸው። እንኳን እዚች ሄደ ማለት ነው። እንኳን ጅቡቲ ሄዶ ሰው ከኢትዮጵያ ጅቡቲ ሄዶ ሊያመልጠው ማለት ነው። አንዳንዶቻችን እኮ አይናችንን ስንጨፍን የሌለ ነው የሚመስለን። ሉዓላዊ ነው በለው። ጠገብ ያለው ሰውዬ ሉዓላዊ ነው። አንተን የጨፈንከው እሱ ግን ያይሃል በለው። ሃሌሉያ። እንደወደደ ነው የሚያደርገው፣ እንደወደደ ነው። ልጅነት እኮ ሞኝነት ነው አይደለም? ሰው አይኑን ይዞ የለም እግዚአብሔር ይላል። ለልጅ አሁን የሌለውት አይኗን ከጨፈነች ዳዴ የለም ትላለች። አንተን የጨፈንከው እንጂ እሱ አለ በለው አለ። ለዚህ ነው መጣና በመንፈሴ ነው አለ። ሃሌሉያ። በራሴ ምርጫ ነው ማደርገው አለ። መጽሐፍ እንደዚህ አለ፣ በበጎ ፈቃዱ እንደወደደ ነው የሚያደርገው። በዚህ እረፍ ወዳጆች። አሜን ነው ወይ? ለመስማማት አቅም እንዲኖራችሁ እንደወደደ ነው የሚያደርገው። ለነፍሳችሁ ንገሯት። እሱ እኮ ችሎታ ብቻ አይደለም፣ ሉዓላዊ ፈቃድ አለው ሉዓላዊ ፈቃድ። ሃሌሉያ። እግዚአብሔር የበረታ ወዳ በችሎታ መስሏችኋል? በፈቃዱም ጭምር ነው። አልገባ አለው። ግን የዚህ የሰሞኑ ክርስትና ሰው አልገባ አለው። ሁለተኛ ቁጥር 9 ላይ እንደዚህ ይላል፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ። የፈቃዱን ምስጢር አስታውቆና አሁን በክርስቶስ ለማድረግ እንደወደደ እንደምን እንደ ሐሳቡ ብሉ። እግዚአብሔር እንደ ሐሳቡ ነው፣ እንደ ሐሳባችሁ አይደለም። እንደ ሐሳቡ ነው። ይሄ ነው ለሰው ልጆች አልገባ ያለው። ሉዓላዊ ነው። እኔ ሁሉ ጊዜ እግዚአብሔር ይመርጣል የሚለውን ነገር መጽሐፍ ራሱ እግዚአብሔር የገለጠበትን ቃል ስመለከት እንደዚህ እንደሚሰራ እንደዚህ አለ። እግዚአብሔር በጣም ይሄ ህዝብ ሞኝ ነው አለ። አንድ ጊዜ መጣ እስራኤልን ሞኝ ነው ለምን ሲባል እንጨት ከጫካ ይቆርጥና አለ ይቀርጸዋል አለ እና ወርቅ ይለብጠዋል አለ። ከዛ ወርቅ የለበጠውን አንተ አምላክ ነህ ይለዋል። አምላክ ነህ ይለዋል። ከዛ አድነኝ ይለዋል፣ እርዳኝ ይለዋል አለ። ከእንጨቱ የተረፈውን ደግሞ እንጀራ ጋግሮ ይበላበታል አለ። ሰውየው አምላኬ ነህ ያለውን ይሰራዋል አለ። ከዛ ይለዋል አምላክ ሁንልኝ ብሎ ያስገድደዋል አለ። ምን ይለዋል? እርዳኝ ይለዋል፣ አድነኝ ይለዋል አለ። በእጁ የሰራውን ይላችሁ። እግዚአብሔር ሕያው ነው፣ አትመርጡትም፣ ይመርጣችኋል እንጂ የሚመረጥ ቁስ ነው። እነዚህ አምላክ መረጡ አለ። ለምን? ከእንጨት ነው የተሰሩት አለ። እሱ ግን ሕያው ነው፣ ይመርጣል፣ መራጭ ነው። እንደዚህ አለ፣ በክርስቶስ እንደወደደ እንደ ሐሳቡ ነው የሚያደርገው። ወዳጆች እንደወደደ አይደለም፣ እንደ ሐሳቡ ነው ፈቃዱ። የመጨረሻ ቃል ላሳያችሁ። ይሄን ሁሉ ግን ሲያደርግ የክርስቶስ መካከለኝነት ግድ ነው። ቁጥር 11
እንደ ፈቃዱ ምክር ሁሉን የሚያደርግ እንደ ፈቃዱ ምክር ነው ሁሉን የሚያደርገው እንደ ፈቀደ እንደ መከረ ነው የሚያደርገው ከዲቫይን ካውንስል ነው ኤቭሪቲንግ የሚወጣው እንደ ፈቃዱ ምክር ነው ለዚህ ነው መጽሐፍ እኮ አንዳች እንደ ፈቃዱ ብንጸልይ ጸሎትም ለካ ፈቃድ ማስቀየር አይደለም እስቲ አሜን በሉ በጸሎት ሐሳቡን ልናስቀይሩ አንችልም ስለዚህ በጣም ዋይዝ የሆኑ ሰዎች ከጸሎታቸው በፊት ፈቃዱን ያውቃሉ ምንድነው መፈልገው ይሉታል እግዚአብሔር አለ ሰውየው ከእግዚአብሔር ጋር ተጣራሁት አለ ሊሰጠኝ ያሰበውን ነው የምጠይቀው አለ ሰውየው አልጣላም ከእግዚአብሔር ጋር ለምን ሊሰጠኝ ያሰበውን ነው የምጠይቀው አለ እንደ ፈቃዱ ምክር ነው ሁሉን የሚያደርግ ወዳጆቼ አትታገሉ ነፍሳችሁ እንድታርፍ ትፈልጋላችሁ ርፍ ብላችሁ መኖር በመንፈስ ነው በኃይልና በብርታት አይደለም በቃ በመንፈስ ነው ወዳጆቼ ሩጫ ለፈጣን አይደለም ሰልፍም ለኃያላን አይደለም ጥበብም ለአዋቂ አይደለም ሁሉን ጊዜና እድል የሚያጋጥም እግዚአብሔር ነው ርፍ በሉ በሱ ለምሳላችሁ እንደ ፈቃዱ ምክር ነው ሁሉን የሚሰራው አንዳንዱን እንዳይመስላችሁ ሁሉን ነገር እግዚአብሔር ደግሞ ሰውን ያውቃል ምን አይነት ደካማ እንደሆነ ያውቃል የተቸገር ነው አሁን የነን አንድ ቃል ላይ በዚህ እውነት ውስጥ አልገባቸው ያሉትን ሰዎች ሐዋርያው ጳውሎስ በሮሜ ላይ እንዴት ዲል እንዳረጋችሁ ላሳያችሁ ይገባል አሁን ይሄ አይገባም ሩጫ ለፈጣን እንዴት አይሆንም ነው እኮ ምን ነው ሄደን እግዚአብሔርን ምክንያትን አስረዳን እንለዋለን ከፈለግን እግዚአብሔርን እንዴት ፈጣን ትሬኒንግ አድርጌ እንደዚህ በጣም እንደ ነፋስ ፈጣን ሆኜ እንዴት ነው አንደኛም አልወጣው ብትል ይሄንን እግዚአብሔር የማስረዳት መብትም አለው ያለ ማስረዳት መብትም አለው መጽሐፍ ምን አለ መሰላችሁ ለየትኛውም ሉዓላዊነቱ ላይ ለሚነሳ ጥያቄ አንተ ማን ነው መልሱ who are you ይሄንን ተጠይቅ ዘንድ አንተ ማን ነህ ይላል እግዚአብሔር ከዛስ ስራ ሰሪውን እንዲህ ብሎ መጠየቅ ይችላል ወይ በቃ ማወቅ አለባችሁ እናንተ ስራሱ ሰሪ ነው እውነት በዚህ ሂዩሚሊቲ ውስጥ ነው እግዚአብሔር በመንፈስ የሚያደርገው በየትኛው ውስጥ እኛ ስራ ነን አንተ ሰሪ ነህ በሚለው ዕውቀት ውስጥ ነው የኔት ነፃ መውጣት ትፈልጋለሽ የኔ ወንድ ማረፍ ትፈልጋለህ ሌላ ዘመን እንዳይበላችሁ ትፈልጋላችሁ በስቃይ በኢሞሽን ሰፈሪንግ በስሜት ስቃይ ውስጥ እንዳትኖሩ ትፈልጋላችሁ አንድ ነገር ወቁ እሱ እንደወደደ ነው የሚያደርገው እሱ እንደወደደና እንደፈቀደ ነው የሚያደርገው እመኑት በቃ እመኑት ጣሉለት ራሳችሁን ችሎታውን ብቻ አይደለም ፈቃዱ ላይ እርግጠኛ ሁኑ ለእንዲህ አይነት ክርክር ሐዋርያው ጳውሎስ የሰጠውን መልስ ልንገራችሁ እንደዚህ ያለ ቅድም ወንድሜ ሲጸልይበት ነበር ደስ ብሎኛል ጌታ ኢየሱስ ይባርክ ኋላ መጸለይ ይፈልጋሉ ላንተ እግዚአብሔር ልብህን ወዶታል እኔ በኃይል ነካኝ ጌታ ዝም በይ ጥቅሱን አላቆም አንዳንዱ ግን ይገባኛል አባቱ እግዚአብሔር ስትል ራሱ ደስ ይለኛል አለኝ በቃ ልፍቴ ተነካ ጌታ ይባርክ ሮሜ 11 ላይ እንደዚህ የሚል ቃል አለ ቁጥር 33 የእግዚአብሔር ባለጠግነትና ጥበብ ዕውቀቱ እንዴት ጥልቅ ነው የእግዚአብሔር ድርጊቱን የሚያደርግበት ዕውቀትና ጥበቡ ጥልቅ ነው ሪች አይደረግም እኛ ደግሞ እንድረስበት ነው ምንለው እግዚአብሔርን ዕውቀትህን እንድረስበት እስቲ አስነካን እንለዋለን ምኑን ዕውቀትህን ጥበብህ ላይ እንድረስበት እንለዋለን እግዚአብሔር ሐዋርያውስ እንደዚህ አለ አድርጓል ይሄን ሁሉ አልገባችሁም አለ አልገባንም የእግዚአብሔር ዕውቀትና ጥበብ እንዴት ጥልቅ ነው አለ ጥልቅ ነው አለ ጥልቅ ነው ማለት አንሪቸብል ነው ሪች ማድረግ አትችሉም ምኑ ላይ ዊዝደሙ ላይ ሪች ማድረግ ማንንም አይችልም ምኑ ላይ ኖሌጁ ላይ ረፍት እዚህ ውስጥ ያለው ፍርዱ እንዴት እንደማይመረመር ነው አለ ፍርዱ እግዚአብሔር ደግሞ እኛ ምን አለው መሰላችሁ የዚህ ዘመን ትውልድ ፍርድህን እንመርምር ናና አስረዳል ነው እግዚአብሔርን በህይወታችን ለሁሉ ነገር እግዚአብሔርን ፍርዱን መመርመር ፈለግን ፍርድህ ይመርመራል ነው አምጣ ናና ፍርድን አስመርምራል ሁሉን የሚችል አምላክ ከዘላለም የኖረ በዘላለም ደግሞ የሚኖር እኔና እናንተ ከመምጣታችን በፊት እኮ ዘላለም ነበር እሱ እኛ እኮ እዚህ ቤት 100 ዓመት የሞላው ሰው አለ 100 ነው በቃ በገፋ ወይ 80
እሱ እኮ ከዘላለም ነበር ወደ ኋላ ዘላለም ነው የኖረው። ቢሊየን ዓመት ማምጣተን ዘላለም ውስጥ ብንከት ምንም ነው። ለዚህ ነው 1000 ዓመት በእግዚአብሔር ፊት እንደ አንድ ቀን የተባለው። በዘላለም ውስጥ 1000 ዓመት ልክ እንደ አንድ ቀን ነው። በቢሊየን አይደለም በማይቆጠር ዘመን ከፍጥረት በፊት ኖሯል። ከዛ ፍርዱን ሲያደርግ ይሄ ትንሽዬ 100 ዓመት የማይሞላው ሰውዬ እግዚአብሔርን ና ፍርድህን አስመርምር ይለዋል። ፍርድህን አስመር። የኛ ትውልድ ደፋር ነው። ዕውቀትህን አስነካን ይለዋል። ዕውቀትህን ንገረን፣ ዕውቀትህን አስረዳ፣ ግለጥ ራስህን፣ ፍርድህን አስረዳኝ ይለዋል። ኢዮብን እንዴት እንዳሳረፈው ታውቃላችሁ? መልሶለት አይደለም፣ መጣ ተገለጠ። በቃ እግዚአብሔር መጣና ሾዋፕ አደረገ። እግዚአብሔር መጣ። አምላክ ነኝ። አንድ ሰው ያለ እግዚአብሔር መጣና ኢዮብን አንድ ሰው አለ ከመካዚ እዚህ አለው። እግዚአብሔርን ፍርድ ቤት ይዞ መሄድ የሚፈልግ ሰውዬ ነበር አለ። መጣና ኢዮብን ላይ ሲቀልድበት፣ ኢዮብ ደግሞ በጣም ደፋር ስለሆነ አንቄ ነው ፍርድ ቤት የምወስደው እኮ ብሎታል እግዚአብሔርን። ምን አለ እኔ እናንተን የሚዳኝ ዳኛ በተገኘ እኮ ብሏል። ችሎት ቢገኝ ደስ ይለኝ ነበር አለ። እኔ እናንተን ጽድቃችንን አለ። በጣም ደፋር አይደለም? በጣም ደፋር ሰውዬ ነው። ሰውና እኔ ጓደኞቹ እኮ ያሉት እኮ እውነት ነው። እግዚአብሔር ሳይገባቸው አሉ እንጂ ከዋክብት እኮ በፊቱ ንጹሃን አይደሉም አለ። መላእክት እንኳን ስንፍና ይከሳቸዋል አለ። ፍጹም አካላት ይዘው ፍርድ ቤት እንሂድ ትላለህ አለው እግዚአብሔርን። ስንቶቻችሁ እግዚአብሔር እንዲያስረዳችሁ ትፈልጋላችሁ በጉዳዮቻችሁ ላይ? እንደፈቀድክ ይሁን በሉት። አያስረዳም። እንደፈቀድክ ይሁን በሉት። ፍርዱ አይመረመርም ማለት you can't examine his judgment። አምላክ ነው። ናና አስረዳ የሚል ትውልድ አለ። እግዚአብሔር ተገለጠና ለኢዮብ ጠይቀሃል አሉ። አዎ ወገብህን እንደ ወንድ ታጠቅ አለው። አንተ አካኪ ዘራፍ ይላል ኢትዮጵያዊ። እንደ ወንድ ታጠቅ አለኝ ብሎ ማለት እንደ ወንድ ታጠቅ ቁም አለው በፊቴ እግዚአብሔር ተገልጦ። ከዛ በኋላ ምንም አላለው። ይሄንን ሁሉ ፍጥረት ስፈጥር የት ነበርክ ብሎ ጠየቀው። ኢዮብ አነሰች ጠየቀው። ይሄንን ሳደርግ የት ነበርክ? ሲያንስ ሰውየው እግዚአብሔር አልመለሰለትም። ባይዘ 3-4 ጥያቄ ጠየቀው ኢዮብን። ከዛ በኋላ ዝም አለ እግዚአብሔር። ኢዮብ እንደዚህ አለ፣ የማላቀውን ብዙ ነገር ተናግሬያለሁና ይቅር በለኝ አለ። እጄን በአፌና እጭናለሁ አለ። ግን እጄን በአፌ ከመጫኔ በፊት አንድ ነገር ልበል አለ። በል ሲባል አንተ ሁሉን ታደርግ ዘንድ ቻይ እንደሆንክ አለው። ሐሳብህ እንደማይከለከል አወቅኳል። አሜን ነው። ሰውየው ተገፍቶ ይጋ መሰረ። እሱ እንደ ሐሳቡ ነው የሚያደርገው ላይ ደረሰ። ታዲያ በኢዮብ መንገድ ነው ወይ እዚህ ጋር መድረስ የምትፈልጉት? ነው ወይስ እንዲሁ መድረስ ትፈልጋላችሁ? ጨብጠው። በኢዮብ መንገድ ይሻላል በእግዚአብሔር መንገድ ይሻላል በለው። ጨብጡት። ነገር በኢዮብ መንገድ ያድርስ ወይስ በራስ መንገድ ትደርሳለህ በለው። ማለት ሰው እጁን ባፉ ላይ እንዲጭን በኢዮብ መንገድ መሄድ አለበት ወይ? መጽሐፍ እንደዚህ ፍርዱ አይመረመርም ማለት እስቲ አይመረመርም በሉ። እጆቻችሁ ወደ ሰማይ አምላክ ከፍ አድርጉ። ፍርድ አይመረመርም በሉት። አንተ በሉት አባት እግዚአብሔር በሉት ጻድቅ ነህ፣ በሥራ ሁሉ በሉት ትክክል ነህ። ፍርድህ በሉት አይመረመርም። አንተ ልክ ነህ በሉት። ሃሌሉያ። አንተ ጻድቅ ነህ በሉት። አንተ ፍቅር ነህ በሉት። እንደወደድክ ነው የምታደርገው፣ በመንፈስ ነው የምታደርገው። አምናለሁ በሉት። ሃሌሉያ። የሚያምነው ሰው ያለ እዚህ ቤት ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። ሁለት ነገር ብዬ እንጸልያለን። ቀጥሎ እንደዚህ አለ፣ ወይስ አማካሪው ማን ነው? በመንፈስ ነው ማለት ስትራቴጂ ልታወጡለት አትችሉም። ያወጣውን መቀበል ነው ያለባችሁ ማለት ነው። መጣን እንትና አይዳን ብሎ የሚመክረው ማን ነው አለ። በቃ ልክ ዮሴፍ
ትልቁ እንዲባረክ እንደፈለገ መምከር እግዚአብሔርን አይቻልም። እኛ እኮ ጸሎታችን ሁሉ እኮ ምክር ነው። አሁን አባቶይ ብለን ጸሎቱን ከመልሱ ጋር ነው የምንጸልየው። በጣም መካሪ በስቷል በዚህ ትውልድ። በእኛ ትውልድ እኔ ራሴ ልመክረው ያምረኛል አንዳንዴ እንደወደደ እንዲያደርግ ራሱ እግዚአብሔር እንትን ስጠኝና ብለን እንትና የሚባለውን ሰው ያንቀሳቅስልን ብለን ሰውን ጠቁሟለን እኮ። አጎቴን አንቀሳቅሰው የሚል ሰው ያለ ምን ቸገረ? ማቅህንስ የሆነ ሰንባዴ ቢያንቀሳቅስልን እሺ ጸሎት እንጂ መልሱን አትጸልይ በሉት። ከጆይ ነው ጸሎቱን ጸልይ መልሱን አትጸልየው በሉት። መልሱን ተውለት ለሱ አትምከረው እግዚአብሔርን አትምከረው በሉት። ከጎናቸው ያለው አትምከረው እግዚአብሔርን በሉት። አትምከረው በሉት። ይሄንን እኛ እኮ እንጠቁሟለን። በጣም እኮ ደፋር ስለሆነ እንመክረዋለን እግዚአብሔርን። ስለዚህ በጣም የብዙ ሰዎች ጸሎት ለእግዚአብሔር ምክር ነው። ተንበርክከው ይመክሩታል እግዚአብሔርን። አባቶይ ብለው ስጠኝ ብለ ዞር ነው በፈለገው መንገድ ይስጥ። ስጠኝ ብለ ነው የሚሰጥበትን መንገድ እንነግረዋለን። ጌታዬ እቺ መንገድ ጥሩ ትመስለኛለች በዚህች መንገድ ስጠኝ እንለዋለን። እና በጣም ብዙ ሰዎች ጸሎት አይጸልዩም፣ መልሱን ነው የሚጸልዩት። መልሱን ነው የምንጸልየው። ስለዚህ መልስ ሲጸልይ ምን ይባላል መሰላችሁ? ምክር ይባላል። እግዚአብሔርን መምከር ነው። ስለዚህ ሰው ብዙ ጊዜ ተንበርክኮ እግዚአብሔርን ይመክረዋል። በጣም አሁንማ ያሉት በጣም ብዙ መድረኮች ላይ ያሉ ሰዎች ይመክሩታል፣ የሚያደርግበትን መንገድ ይነግሩታል። በጣም ሉዓላዊ ነው። ለእግዚአብሔር አይሆንም። አሜን ነው ወይ? ያሳፍራል አይደለ? እግዚአብሔርን መምከር የሆነ ትንሽ ሰውዬ ከዘላለም የኖረ እግዚአብሔር መምከር ምክር እኮ ነው ጸሎታችን። ወይ ደግሞ ብድራቱን ይመልስለት ዘንድ አስቀድሞ የሰጠው ሰውዬ ማን ነው የሚላል። ሌላኛው ደግሞ ችግራችን እንደወደደና እንደፈቀደ እንዳያደርግ የሚያደርገው ስላደረግነው በጎ ነገር ነው። እግዚአብሔር ሆይ ተቀድሼ እንለዋለን። እንትን አድርጌል እንትን ሰርቼል እንትን አድርገንል ጸንተንና ቆመንና ከትውልዱ ተለይተን ትሉታላችሁ። ከዛ መልስልን ትሉታላችሁ። ላንተ ላደረግንልህ ነገር ለብድራታችን መልስ ስጠን። ቅድስና ጥሩ ነው፣ መለየት ጥሩ ነው ምናምን። እግዚአብሔርን ግን በሱ ምክንያት ማስገደድ አይቻልም። ሉዓላዊ ነው። እንደወደደ ነው የሚያደርገው። እንደወደደ እኔ እንደወደደ እንደሚያደርግ ከፈለጋችሁ አሁን ራብ የምትባል ሴትዮ ታውቃላችሁ? መጽሐፍ ቅዱስ ራብን የሚያውቅ መጽሐፍ ቅዱስ ውስጥ ራኬብ ራብ አሁን የክርስቶስ ሐረግ ውስጥ ገብታለች ሴትዮዋ። እኛ ብንሆን ራብን አንከታትም። እዛ ውስጥ ድሩዬ ሴት ናት። ቡና ቤት ነበራት፣ ክለብ ነበራት ማለት ነው። እንደውም በጣም አጥሩ ላይ የኢያሪኮ አጥር ላይ ነበረ እሷ ቡና ቤት የነበራት ይላል መጽሐፍ። እንግዶቹም የገቡት ሆቴል ስለሆነ ነው። ሴትዮዋ ግን እችን አይነት ሴትዮ እግዚአብሔር በጣም ብዙ እስራኤላዊ ሕግ የሚያከብር እያለ እሷን መረጣት። በቃ አሁን ብድራት አይደለም ልላችሁ ፈልጌ፣ ግን እግዚአብሔር ላደረገው ነገር የፍቅር ምላሽ አስፈላጊ ነው። ግን ማንም ሰው በእግዚአብሔር ፊት ያደረገለትን መጥቀስ አይችልም። በማድረግ ማንም አይበልጠውማ አይደል? ይበልጠዋል አይበልጠውም እግዚአብሔርን። በጣም አንድ ሰው በመስጠቱ የሚመካ ሰውዬ ነበረ። ጌታ ሆይ ሰጥቼ ምናምን ይላል ሰውዬው። እግዚአብሔር እንደዚህ ያለው እኔን እኮ በመስጠት ማንም አይበልጠኝም አለው እግዚአብሔር። አንድ እያለኝ አንድ የሰጠው እኔ ነኝ አለ። አንድ ነበረኝ አንድ ልጅ በጣም የምወደው ፍጹም፣ እሱን ሰጠው አለ። 2 አንተ የሰጠውን ሁሉ የሰጠውን የሰጥቼህ ነው አለ። እኔ አልሰጠው አንተ የሰጠህ ምንም ነገር የለም አለ። በጸጋ ያልኖራችሁት በጸጋ ያልሆነ ቅድስና በጸጋ ያልሆነ በክርስቶስ ላይ ባለ መደገፍ ያልሆነ እግዚአብሔር የእናንተ ነው ብሎ የሚቆጥረው ነገር የለም። እግዚአብሔር ያየውን ሁሉ እሱ የኔ ነው የሚለው። አሜን በሉ። መጽሐፍ ለዚህ ነው ካንተ ውጭ በጎነት የለንም ያለው። አንተ ጋር የተገኘ በጎነት ሁሉ እግዚአብሔር መሰለ እኔ ነኝ እሱ ይላል። አሜን በሉኝ። ስለዚህ ጸሎት ሲጸልይ እንደ ቸርነት ነው የሚባለው በሉት።
እንደ ቸርነት ነው የሚባለው በሉት። እንደ ቸርነት፣ እንደ ምህረት፣ እንደ በጎ ፈቃድ አድርግልኝ ነው የሚባለው። አሜን ነው ወይ? ዛሬ ነፃ ወጥተናል። አሜን ነው ወይ? ምክንያቱም እስቲ በመንፈስ ነው በሉ፣ በኃይልና በብርታት አይደለም በሉት። አሁን መንፈስ ሲመጣ ደግሞ አልቲሜትሊ በዚህ ለዋላዊነት ውስጥ መጽሐፍ እንደዚህ ይላል። የመጨረሻ ሁሉ በዚህ ድርጊት ውስጥ ከእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ደግሞ ለእርሱ ነው፣ ለእርሱ ለዘላለም ክብር ይሁን። አሜን ነው ወይ? ሰው ልክ እዚህ ጋር ሲደርስ ይላል መሰለ እውነት ነው እግዚአብሔር ሉዓላዊ ነው አይጠየቅም ምናምን። ከዛ እንዲህ ይላል ሁሉ ከእርሱ ይሁን በእርሱም ይሁን ካስፈለገ ግን ለኔ ይሁን ይላል ሰውየው። ለኔ ይላል ከእርሱ በእርሱ ለምን ለኔ አይሆንም ይላል ሰውየው። እግዚአብሔር ደግሞ ኖ አንተም ራስህ ለኔ ነህ። አሜን ነው ወይ? አይ እሺ ተው እግዚአብሔር ወይ ሁሉ ካንተ ይሁን በእኔ ይሁንና ላንተ ይሁን ይለዋል። ኖ እግዚአብሔር አይፈልግም። መጽሐፍ ሁሉ ከእርሱ በእርሱ ለእርሱ ነውና የሚለቀጥሎስ ለእርሱ ለዘላለም ክብር ይሁን። አሁን ሁሉን ሲሆን ነው ክብር የሱ የሚሆነው። አሜን ነው ወይ? ይሄኛው ዓለም ውስጥ መንፈስ ለአንድ ጉዳይ ይሰራል አለ ኢየሱስ ሲናገር። መንፈስ መጥቶ በመካከላቸው ሲሰራ አለ ኢየሱስ እኔን ያከብረኛል። አሁን የመንፈስ ድርጊት ውስጥ የሰው ክብር የለም፣ የኢየሱስ ክብር ነው ያለው። አሜን ነው ወይ? አሁን ድርጊቶቻችሁ ሁሉ ላይ ያድርግ። በመኖርም ኑሩ፣ ብሉ፣ ጠጡ፣ ጥሩ መኪና ኑሩ፣ ጥሩ ቤት ውስጥ ኑሩ። የህይወትን ግባችሁን ግን መጽሐፍ የሚፈልገው ለክርስቶስ ክብር ነው። በቃ እንዲታየባችሁ ይፈልጋል ብላችሁ ሰው እንደ ሰውነት የሚያስፈልገውን ሁሉ ሊያደርግ እግዚአብሔር እኮ ፈቃደኛ ነው። ከሰውነት በላይ ግን እንድንሆን አይፈልግም። ምን መሰላችሁ? ከክርስቶስ ጋር ስማችን እንዲጻፍ አይፈልግም እግዚአብሔር። ሁሉ በእርሱ ከእርሱ ለእርሱ ይሁን ለእናንተ አደረገላችሁ በዚህ ስርዓት ውስጥ። አልቲሜትሊ ግን የመንፈስ ስራ ክርስቶስን ማክበር ነው። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? በዚህ ውስጥ እናንተ መካከል ትበላላችሁ፣ ተጣጣል፣ ጥሩ ነው ያለ ግን ሁሉ በእርሱ ከእርሱ በእርሱ ለእርሱ ለዘላለም ለእርሱ እንዲሆን ነው። መንፈስ ሲመጣ ለኢየሱስ እኔ ያልኩትን ይነግራል፣ እኔን ደግሞ ያከብረኛል አለ። እሱ የሚከብርበት ነው ያቀዳችሁት፣ እሱ የሚከብርበት ነው ልባችሁን ያሞቀው ነው ወይ? እንደዚህ የሚል ሰው በእግሮቹ ይቆማል። ለትንሽ እንጸልይና እንጨርሳለን። እስቲ ለአጠገባችሁ ያለው ሰው እንደዚህ በሉት፣ ሁሉ በሉት፣ ጨብጡትና ሁሉ በሉት ከእርሱ ነው በሉት፣ ሁሉ በእርሱ ነው በሉት፣ ሁሉ በእርሱ ነው በሉት፣ ሁሉ ደግሞ ለእርሱ ነው በሉት። ስለዚህ በሉት ክብር ለዘላለም እስከ ዘላለም ለእርሱ ይሁን በሉት። ከፍ ያለ ምስጋና እናደርጋለን። ሃሌሉያ! ከፍ ያለ እልልታ ምስጋና እናደርጋለን። ሃሌሉያ! ክብር ሁሉ ለእሱ ይሁን። ሃሌሉያ! ክብር ሁሉ ለእሱ ይሁን። ክብር ሁሉ ለእሱ ይሁን። እጆቻችሁ ወደ ሰማይ አምላክ ከፍ አድርጉና እግዚአብሔርን እንለምነዋለን። አንድ ልመና። ሃሌሉያ! በጣም ብዙዎቻችሁን እግዚአብሔር ወደ መስመር እንዳመጣ አስባለሁኝ። እግዚአብሔር እንደረዳችሁ አስባለሁኝ። እንደፈታችሁ በቃ ሃሌሉያ። ሀምብል ሁኑና በፊቱ ሁኑ። ሃሌሉያ! እንዲከብርባችሁ ትፈልጋላችሁ? እንዲከብርባችሁ ትፈልጋላችሁ? ሃሌሉያ! እግዚአብሔርን እጆቻችሁ ወደ እግዚአብሔር ፊት ከፍ አድርጉ። ሃሌሉያ! አንድ ጥቂት የምጠይቀው ጥያቄ አለ። ይሄንን ሰሞን ጾም ጸሎት ላይ የነበራችሁ ሰዎች እጆቻችሁን አውርዱና አሳዩኝ። ጾም ጸሎት ላይ የነበራችሁ፣ በዚህ ዊክ ውስጥ በጾም በጸሎት የነበራችሁ ሰዎች እስቲ ኑ እናንተ ወደዚህ። በጾም በጸሎት የነበራችሁ ሰዎች ወደፊት ነው። ጾም ጸሎት ላይ የነበራችሁ በዚህ ሳምንት ውስጥ ኤኒ ዴይ በፋስቲንግ በእግዚአብሔር ፊት ልመና የነበራችሁ ሰዎች ሃሌሉያ! እጆቻችሁ ከፍ አድርጎ ሃሌሉያ! ሃሌሉያ! አይኖቻችሁን ጨፍኑና እግዚአብሔርን የመከራችሁት ካለ ምህረት ጠይቁ። እግዚአብሔርን በየትኛውም መንገድ በተናገረው ቃል ውስጥ ሃሌሉያ! እናንተ ወዳጅ ነው። ሃሌሉያ! የስ እጆቻችሁ ከፍ አድርጉ። እጆቻችሁ ከፍ አድርጉና ጠብቁት የጌታን መንፈስ። ሃሌሉያ! ሃሌሉያ! ናንቺ ክብር ሁሉ ላንተ ይሁን፣ ክብር ሁሉ ላንተ ይሁን፣ ክብር ሁሉ ላንተ ይሁን፣ ክብር ሁሉ ላንተ ይሁን። ክብር
ግሎሪ ግሎሪ ግሎሪ። እጆቻችሁ ከፍ አድርጉ። የጌታን መንፈስ እጠራለሁ በእያንዳንዳችሁ ላይ አሁን። ሃሌሉያ እጅሽን ከፍ አድርጊ። ሃሌሉያ እጠራለሁ የጌታን መንፈስ በላይሽ ላይ ለዴስቲኒሽ ዴሊቨር ያደርግሻል በኢየሱስ። የጌታን ኃይል ተቀበይ በኢየሱስ። የጌታ መንፈስ 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 ኃይል 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 በመንፈስ ነው ይልሻል። በመንፈስ በኃይል አይደለም፣ በኃይል አይደለም፣ በመንፈስ ነው። ተቀበይ ይሄንን ኃይል በኢየሱስ በኢየሱስ። በመንፈስ ነው፣ በመንፈስ ነው፣ በኃይል በብርታት አይደለም። በመንፈስ ነው፣ በኃይልና በብርታት በኢየሱስ 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 በኢየሱስ። ሃሌሉያ። ተጠቁም ተጠብቂ በኢየሱስ በመንፈስ በኃይል አይደለም። yes በመንፈስ ነው ይልሻል እግዚአብሔር። በመንፈስ ነው፣ በመንፈስ ነው። yes ያዛት የጌታ መንፈስ ያዛት ያዛት ያዛት። ጂሰስ ኔም ጂሰስ ኔም የጌታ ኃይል የጌታ ኃይል የጌታ ኃይል የጌታ መንፈስ 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 ተቀበል ይሄንን ኃይል። የጌታ መንፈስ የጌታ መንፈስ የጌታ መንፈስ የጌታ መንፈስ የጌታ መንፈስ የጌታ መንፈስ ይለቀቅ በኢየሱስ ይለቀቅ በኢየሱስ ይለቀቅ በኢየሱስ ይለቀቅ በኢየሱስ። የጌታ መንፈስ የጌታ መንፈስ የጌታ መንፈስ የጌታ መንፈስ ተቀበየኔ ተቀበይ ይሄንን መንፈስ ተቀበይ 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 ተቀበይ። እጆችሽን ከፍ አድርጊ። የጌታ መንፈስ በመንፈስ ነው፣ በመንፈስ ነው፣ በኃይልና በብርታት አይደለም። የጌታ መንፈስ የጌታ መንፈስ እንደዲ ቆም ጠብቂ በኢየሱስ ቤቴችን ከፍ አድርጊ። የጌታ መንፈስ ከፍ ፈልጋለሁ 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 ፈልጋለሁ። የጌታ መንፈስ የጌታ መንፈስ የጌታ መንፈስ ኢየሱስ ፈታሃለሁ በኢየሱስ። የጌታ መንፈስ አዘዘ። የጌታ መንፈስ የጌታ መንፈስ የጌታ መንፈስ ሰው እንደሚያይ እግዚአብሔር አያይም። ሰው ፊትን ያያል፣ እግዚአብሔር ልብን ይመለከታል የሚል ቃል ቅድም እያመለክ መጣል። ልብህን ወድጄዋለሁ ይላል የጌታ ኃይል። ይፈታ ይፈታ ይፈታ፣ ምንጩ ይፍለቅ 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 ይፍለቅ። ሃሌሉያ። እጆቻችሁ በጉባኤ ላይ ያላችሁ ሰዎች እንድታነሱ ፈልጋለሁ። ሃሌሉያ። እጆቻችሁን ከፍ አድርጉ። ሃሌሉያ። የስ የጌታ መንፈስ
ኃይል የጌታ መንፈስ ኢየሱስ የጌታ መንፈስ እጆቻችሁ ከፍ አድርጉ ጸልያለሁ ሃሌሉያ ጸሎት የምትፈልጉ ሰዎች እግዚአብሔር የተናገረኝ ነገር አለ ጠብቃለሁ የምትሉ የአገልግሎት ጉዳይ እግዚአብሔር ራእይ ሰጣችሁ በእጆቻችሁ ከፍ አድርጉልኝና ለናንተ ማንናችሁም ጸሎት የምትፈልጉ ወደዚህ መታችሁ ትንሽ ደቂቃ መጸለይ ይፈልጋለሁ ቶሎ መምጣት ከቻላችሁ ጸልያለሁ ያንን ወንድ ልጅ ያን እሱ ጥሩልኝ መጸለይ እፈልጋለሁ የእግዚአብሔርን ኃይል እፈልጋለሁ ጸሎት ያቆማችሁ ጸሎት ማንበብ የከበዳችሁ በቃ ይሄ አለ አይደለም እየመጣ የሚያደክማችሁ ነገር ያለ በጌታ በኢየሱስም የጌታ ኃይል ይሁንልህ መለቀቅ ይሁንልህ የጌታ ኃይል ይሁንልህ በኢየሱስም የኢየሱስ ኃይል ይሁንልህ ቀበቶን አጠብቃለሁ በኢየሱስም በኢየሱስ ተቀበለኝን እሳት በኢየሱስም የጌታን ኃይል እጠራለሁ በኢየሱስም የጌታ መንፈስ ወደፊት ነው አንዴ ወደዚህ ሃሌሉያ ትንሽ ደቂቃ ነው ያለን ወደዚህ ጸሎት የምትፈልጉ ሃሌሉያ እጆቻ ነካለው እግዚአብሔር ነው የሚነካችሁ እኔ አይደለሁም የጌታ መንፈስ እንዲነካችሁ ጸልያለሁ የጌታ መንፈስ በቃ ሰማይ በላያችሁ ላይ እንዲከፈት የእግዚአብሔር ኃይል በእናንተ እንዲሆን በኢየሱስ ስም የጌታ ኃይል በኢየሱስ ስም የጌታ ኃይል በኢየሱስ ስም የጌታ ኃይል በኢየሱስ የጌታ ኃይል በኢየሱስ ስም የጌታ ኃይል በኢየሱስ ስም የጌታ ኃይል በኢየሱስ ስም የጌታ ኃይል ተቀበይ በኢየሱስ ስም ተቀበይ ይህንን ኃይል በኢየሱስ ስም ተቀበይ ይህንን ኃይል ተቀበይ ይህንን ኃይል ተቀበይ እናቴ እጅሽን ከፍ አድርጊ እጅሽን ከፍ አድርጊ የጌታ ኃይል በኢየሱስ ስም የእግዚአብሔር ኃይል ሃሌሉያ የእግዚአብሔር ኃይል በኢየሱስ ስም የጌታ መንፈስ ይሁንልሽ የጌታ መንፈስ ይሁንልሽ ይከፈት ሰማይ በላያችሁ ላይ ሲከፈት ሰማይ በላያችሁ ላይ ይከፈት በኢየሱስ ስም ይከፈት ሰማይ በላያችሁ ላይ ይከፈት ሰማይ በላያችሁ ላይ ይከፈት ኃይል ይሁንልሽ ይከፈት ሰማይ በላያችሁ ላይ ይከፈት ሰማይ በላያችሁ ላይ ይከፈት ነው ወዳ ይከፈት ሰማይ በላያችሁ ላይ የጸሎት ኃይል የቃል ኃይል እግዚአብሔርን የመፈለግ ኃይል የጸሎት ኃይል እግዚአብሔር ኃይል የጸሎት ኃይል ይሁንላችሁ የጸሎት ኃይል የጌታ ኃይል ይሁንላችሁ እጆቻችሁን ጉባኤው ከፍ ያደርግልኛል ጸልያለሁ ለጉባኤው ሃሌሉያ እናንተ ወደ ጉባኤው ዙሩና እጆቻችሁ ከፍ አድርጉ የጸለይኩላችሁ ሰዎች እጆቻችሁ ወደ ጉባኤው አድርጉና እንጸልያለን ለጉባኤው እግዚአብሔር የጌታ መንፈስ የጌታን ኃይል ጠር የምትችሉ ቁሙ በእግሮቻችሁና እንጸልያለን የጌታ መንፈስ ይምጣ ጸሎት የከበዳችሁ ማንበብ የከበዳችሁ ከእግዚአብሔር ጋር ህብረት የከበዳችሁ ሰዎች የጌታ ኃይል ይሁንላችሁ በኢየሱስ ስም የጌታ ኃይል ይሁንላችሁ በኢየሱስ ስም አው ጸልዩ በመንፈሶቻችሁ ጸልዩ የጌታ ኃይል ይሁንላችሁ የጌታ ኃይል የጌታ መንፈስ እንደዚህ በመንፈስ ነው ይላችኋል በኃይልና በብርታት አይደለም በኔ ሉዓላዊ ፈቃድ ነው በኃይልና በብርታት አይደለም በመንፈስ ነው በኃይልና በብርታት አይደለም ይሄን መንፈስ ተቀበሉ ሃሌሉያ እቀበላለሁ በሉ ተቀበሉ ይሄን መንፈስ በኢየሱስ ስም
ክብር ሁሉ ለእግዚአብሔር ይሁን። 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 ክብር ሁሉ ለአምላካችን ይሁን። ከፍ ያለ እልልታ ጭብጨባ አድርጉ። ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። አጠገባችሁ ያለውን ሰው ያዙት፣ እንደዚህ በሉት። በመንፈስ ነው በሉት። በኃይልና በብርታት አይደለም በሉት። እጃችሁን ጫኑበት። ከዛ በኋላ መንፈስ ይሁንልህ በሉት። ሃሌሉያ። መንፈስ ይሁንልህ፣ ኃይል ይሁንልህ፣ ጸጋ ይሁንልህ በሉት። መንፈስ ይሁንልህ በሉት። እስቲ ጮክ በሉና በመንፈስ ነው በሉ። ሃሌሉያ። በኃይልና በብርታት አይደለም በሉ። ክብር ሁሉ ለእግዚአብሔር ይሁን። ከፍ ያለ እልልታ እናደርጋለን ለእግዚአብሔር። ክብር ሁሉ ለአምላካችን ይሁን። ኢሌኒ ትመጣና ትንሽ ትጸልያለች። ሃሌሉያ። ሃሌሉያ። እንደ ማህበር እንድንጸልይ ነው እንግዲህ እንደ ቤተ ክርስቲያን በዚህ እሳቱ እንዲነድ በሰማነው ቃል በመንፈሴ እንጂ በኃይልና በብርታት አይደለም ብሎ እንዳለ ይሄም መልእክት እንደተላከላችሁ አሜን የሚል እሳቱ ይንደድ ብሎ ይለምን። እሳቱ ይንደድ ብሎ ይለምን። እሳቱ ይንደድ ብሎ ይለምን። እሳቱ ይንደድ በመካከላችን ይንደድ ብሎ ይለምን። እሳቱ በዚህ ማህበር ይንደድ ብሎ ይለምን። በመካከላችን የእግዚአብሔር ክንድ ይንቀሳቀስ ብሎ ይለምን። እጎበኛለሁ ብሎ የተናገረው ተስፋ 50 ዓመት አልፎታል ወገኖቼ። በዓለም ዙሪያ የተናገረው ለቤተ ክርስቲያን እጎበኛለሁ ብሎ በዚህ ዘመን ደግሞ ጊዜው ደርሷል ያለበት ዘመን ነው። የሰው ፍላጎት የተቀሰቀሰ እንዳይመስላችሁ። 5 ዓመት ሆኖናል ይሄን ስንጸልይ። ተይዘንበት ነው ግን ተገደንበት ነው ግን ከዚህ ሌላ ጸሎት ጠፍቶብናል። ጊዜው ደርሷል። ጊዜው ደርሷል። ጊዜው ደርሷል። ጊዜው ደርሷል። ጊዜው ደርሷል። እሳትህን ላክ በሉት። እሳትህን ላክ በሉት። የመንፈስ እሳት በመካከላችን ይንቀልቀል በሉ። ይንቀልቀል። ከፍታለሁ ፈቅዳለሁ በሉት። በመንፈሴ እንጂ በኃይልና በብርታት አይደለም እንዳለ አገልጋዮች እንድጸልዩ አገልጋዮች እንድጸልዩ በፊት የምታገለግሉ በዋናነት የምታገለግሉ ቤተክርስቲያንን የምታስተዳድሩ የምትመግቡ መጋቢዎች ማናቸውንም አይነት የሰው ስትራቴጂ አልፈልግም ብሏል። እንግዲህ አልፈልግም ነው ያለው። እንደ መልእክት ከተቀበላችሁ የዛሬውን ቃል እንደወደድክ ብላችሁ እጅ እንድትሰጡ ለጌታ ጠይቃለሁ። እንደወደድክ ብላችሁ እጃችሁን እንድታነሱ በፈቃድ ምክር ሁሉን ስለምትሰራ እኔ የለሁበትም ብላችሁ ለሱ እጃችሁን እንድታነሱ ፈቅዳለሁ በሉት። መታገል አልፈልግም በሉት። እኔ ማስተዳደር አልፈልግም በሉ አስተዳዳሪዎች። የራሴን መመገብ አልፈልግም በሉ መጋቢዎች። የመሰለኝን መናገር አልፈልግም በሉ። በመንፈስ እንጂ ካለ መንፈስ ያቀበላችሁን ብቻ አስተላልፉ። የእግዚአብሔር መንፈስ የነገራችሁን ብቻ አስተላልፉ። ይሄ ቃል ጉባኤውን እንዳይለቅ ጸለይኩ ጌታ ሆይ። እንዳይለቅ እንዲጎተጉት ጸለይኩ ጌታ ሆይ።
መነሳት መቀመጥ እስኪያቅተው ለዚህ ቃል መልስ እንዲሰጥ ጉባኤው ጸለይኩ። ጌታ ሆይ በዚህ የሰማ ሁሉ በዚህ ቃል እንዲፈወስ ፈውስ እንዲሆን ፈውስ እንዲሆን ፈውስ እንዲሆን ፈውስ እንዲሆን ጌታ ሆይ በዚህ ቃል መነዳት ይሁን። በዚህ ቃል መነዳት ይሁን። በመንፈስ መነዳት ይሁን። በመንፈስ መገፍተር ይሁን። ጌታ ሆይ የሰሙ መከተል ይሁን። ለምልክት አቁማት ይችን ቤተክርስቲያን ለነገርካትን ለምትንበረከክ ለምልክት አቁማት መልስ የምትሰጥህ አጥቢያ ትሁን። ለመጣህበት ቃል የምትሸነፍልህ ትሁን። እንደወደድክ የምትልልህ ትሁን። አሸንፋት 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 አሸንፋት። በዚህ ያሉትን ቅዱሳን አሸንፍ አሸንፍ። ጌታ ሆይ በመጣህበት የቃል ጉልበት አሸንፍ። አንበርክክ ጌታ ሆይ። ለጥቅም ነው ለጥቅም ነው ለጥቅም ነው ለጥቅም ነው። የክብር ወንጌል ይሰበክ ዘንድ የሚያድን ወንጌል ከዚህ ውስጥ ይወጣ ዘንድ የጉልበታም የሆነው ወንጌል ይነገር ዘንድ ኢየሱስ በመካከል ይከብር ዘንድ በሩቅ ያሉትን ሁሉ ይጠራ ዘንድ ክብርህ በመካከላቸው ይስራ። በቅዱሳንህ መካከል ይስራ። አባት ልጁን በፍቅር እንደሚያናግር ያናገርክበትን ድምፅ መልስ ይስጡ ጌታ ሆይ። መልስ የማይሰጥህ ነፍስ አይኑር። ለመጣህበት ድምፅ መልስ የማይሰጥ ነፍስ አይኑር። የሚተላለፍ ነፍስ አይኑር። የሚያመልጠው ነፍስ አይኑር። የአባትነትህን ቃል አምጥተሃል ኢየሱስ። ማን ይመስልሃል አንተን? ማን ይመስልሃል አንተን? ማን ይመስልሃል አንተን? ለምልክት አድርግ ጌታ ሆይ። የማይረሳ ቀን ይሁን። የሰው ህይወት ይዙር ጌታ ሆይ። ተርኒንግ ፖይንት የሚሆንላቸው ብዙዎች ይኑሩ በዚህ ቀን ጌታ ሆይ። ወደማይመለሱበት በመንፈስ ወደ መነዳት የሚሄዱበት ቀን ይሁን ኢየሱስ። የሰጠሃቸው መክሊት የሚያተርፉ ይብዙ በዚህ ቤት። መክሊት የተሸሸገባቸውን አያተርፍም ያሉበትን ደረቅ ያለው ያሉበትን እግዚአብሔር ሆይ የሚያለመልም ድምፅ ስላመጣ የሚያለመልም ድምፅ ስላመጣ እናመሰግንሃለን እናከብርሃለን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። በምህረት ባለጠጋ የሆንክ ኢየሱስ በምህረት ስለመጣ በመካከል ስለተመላለስክ በቃልህ በመንፈስህ ስለተመላለስክ እናመሰግንሃለን። የተተወች ነፍስ ስለሌለች ያንዳንዱን ልብ ስላንኳኳ ኢየሱስ የፍቅር ቃል ስላመጣ ልታቀና ስለመጣ ተመለስ ስላልክ በምክሬ ቁሙ ስላልክ በፈቃዴ ቁሙ ስላልክ በሐሳቤ ቁሙ ስላልክ ሉዓላዊ ነኝ ስላልክ የዚህ ልዑል አምላክ ልጆች ሆነን የፍቅር ቃል ሰማን። ጌታ ሆይ እናመሰግንሃለን። ሰረንድ እናደርጋለን። የሰማን ሁሉ እጅ እንሰጣለን። ይሄን ቃል የሰማን ሁሉ ላንታገል ከዚህ በኋላ ጌታ ሆይ የራሳችንን ላናመጣ በሚያደርቅ መንገድ ላንሄድ በዚህ ምድር አምጥተህን ጌታ ሆይ ለምክንያት ልታደርግ ተሐድሶን ልታመጣ
ለብዙዎች የሚተላለፍ ልታደርግ በምክንያት የሰበሰብከውን ጌታ ሆይ በፍቅር ቃል ሉዓላዊ ነኝ ብለህ መጣ። ኢየሱስ እናመሰግንሃለን። በጸጋ ባለጠጋ ነህና ሁሉን ትደግፋለህና በመጣህበት ቃል ልብ ሁሉ እንዲያዝ እንዲደገፍ እንዲነቃ ከእንቅልፍ እንደሚነቃ ባሪያህን ዘካርያስን እንዳነቃ ደግፈህ የምታነቃ ኢየሱስ ሁሉን እንድታነቃ ተከታይ እንድታደርገን አንተን ተከታይ መንፈስህን ተከታይ ፈቃድህን ተከታይ ሐሳብህን ተከታይ ጌታ ሆይ እናመሰግንሃለን። በሚያባብል ቃል ስለመጣህ እናመሰግንሃለን። በሚመልስ ቃል ስለመጣህ እናመሰግንሃለን። በሚተክል ቃል ስላመጣህ እናመሰግንሃለን። እንግዳ የሆነውን በሚነቅል ቃል ስላመጣህ አንተ የሌለህበትን ሁሉ በሚያስወግድ ቃል ስላመጣህ ብርታት የሚባለውን ስለነቃቀልክ ኃይል የሚባለውን ስለነቃቀልክ ኢየሱስ we surrender የልባችን ጉልበት እንበረከክልሃል። ተጠቀምብን ይህን ጉባኤ ተጠቀምብን። እችን ቤተክርስቲያን ተጠቀምባት። መጠለያ ብቻ ሳይሆን ጌታ ሆይ ወደ ዓለም ሁሉ የምትሄድ አድርጋት። በአንድ ቦታ መከማቸት ብቻ ሳይሆን ወደ ዓለም ሁሉ ወንጌልን ይዛ የምትሄድ አድርጋት። ኢየሱስ የእውነቱ ወንጌል ይሰበክባት። ሃሌሉያ ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ስለጸንሐና ጊዜ ሁሉ ክብር ንዕኡ ይኹን። እግዚአብሔር ዝተመስገነ ይኹን። ዝሐሊ አቦ ዝዛረብ አቦ ዝመክር አቦ አሎና እግዚአብሔር ይመስገን። ምናልባት በኃይለና ምናልባት በጉያና ምናልባት በፍልጠትና ምናልባት በተሞክሮና ከይና ደኺምና ክንከውል ንኽኢልና ሕጂ ግን በመንፈሰይ እምበር በኃይልን ብኽእለትን አይኮነን ይብለና አለሁ። ነዚ ቃል እዚ ከዓ ፍቃድካ ዳ እምበር ፍቃደይ አይኹን ኢልና ርእስና ከነግዝእ ሰና እዩ። ኣብ ህይወትና ይኹን ኣብ ሓዳርና ይኹን ኣብ ማሕበር ይኹን ናይ እግዚአብሔር ፍቃድ ይሰልጥን። ክብርን አምላኽ ይኹን ክጽብቀልና ምእንትን ዓና ማለት እዩ። በቤተ ክርስቲያን ስም እናንተንም ማመስገን እወዳለሁ። እግዚአብሔር አብዝቶ ይባርካችሁ። የካቦድ ሚኒስትሪ አገልጋዮች እንግዲህ በእናንተ የጀመረው መልካም ስራ እግዚአብሔር በመንፈሱ ያስቀጥለው። የልባችሁን መሻት እግዚአብሔር ደግሞ አደርጋለሁ ያለውን ነገር አድርጎ እስክታዩ ድረስ ይሄ ትጋት ከእናንተ አይጥፋ። እንግዲህ ይሄ መቃተት በእናንተ ላይ ይሆን፣ እንዲያውም ኮንታጀስ ሆኖ ወደ ሌላ ይተላለፍ። እግዚአብሔር የተመሰገነ ይሁን። መልካም ጊዜ ነበረን። እንዲህ ለሌሎች አብያተ ክርስቲያንም ለበረከት ያድርጋችሁ። እኛ የመጣልንን ቃል ተቀብለናል። እግዚአብሔር ይመስገን። መንፈሱ ይሰልጥን፣ ፈቃዱ ይሰልጥን በመሐከላችን። ክብር ለጌታ ይሁን። ሐራይ ገለ አናውንስመንት ለዋን ቀድሚ ግን ምናልባት አጋይሽ መጀመሪያ ጊዜ ዝመጻኩም አጋይሽ ተሊኹም ሰላም ክንብለኩም ሰላም ታኹም ከአኽን ቅበል ምልክት ኢድኩም ሃቡንሞ ሐራይ ነዓበዝሎ በትድሕሪት ሆነ አሎ። እሺ ሽምኪ ካበይ መጽእኪ? ሽመይ ሙዚቃ
ይባሃል ካብ ናይሮቢ ኤበኔዘር ቸርች እንኳዕ ደሓን መጻእኪ ሙዚት ሽመይ መድኃኔ ደብሳ ይባሃል ካብ ኔዘርላንድስ መጽ ማለት እዩ እግዚአብሔር ባረክ እንኳዕ ደሓን መጻእካ ብሃኔ እንኳዕ ደሓን መጻእካ ሽመይ ዮናስ ክፍላይ ይባሃል ካብ አዲስ አበባ መጽ እንኳዕ ደሓን መጻእካ ዮናስ ሽመይ አቤል የማነ ይባሃል ካብ አዲስ አበባ ካብ ደቅ ብርሃን ቸርች እንኳዕ ደሓን መጻእካ አቤል ሰላም ሽመይ ናም ይባሃል ካብ ደቅ ብርሃን ቤተክርስቲያን አዲስ አበባ እንኳዕ ደሓን መጻእኩም ክብርና አምላኽ ሽመይ ሳባ ዮብ ይባሃል ካብ አዲስ አበባ እንኳዕ ደሓን መጻእክ ሳባ ሽመይ ሚሳኤል ኢሳያስ ይባሃል ካብ አዲስ አበባ እንኳዕ ደሓን መጻእካ ሚሳኤል እንኳዕ ደሓን መጻእካ حراي كاله اش نعبزل لك ሽመይ ቴድሮስ የማነ ባህል ካብ ጁባ ብርሃን ወንጌል ቤተክርስቲያን እንኳን ደህና መጻእካ ቴድሮስ እግዚአብሔር ይመስገን አምላክ ዝተመስገነ ይሁን አጋይሽ መጽዮምን አለው ምስጸጎኦም ምስሐይሎም ምስቀናአቶም ክብርና አምላክ ይሁን እግዚአብሔር ይመስገን ስለይኹም ንአምላክ ነመስገን እግዚአብሔር ሰብ ይዝህበካ ኣብቲ ሰብ ከዓ ዘቀመጦ ጽቡቕ ነገር አሎ ሰናይ ነገር አሎሞ እዚ ቤት አቦኹም እዩ እግዚአብሔር ዝሃበኩም ጸጋ ከተገልግሉ ክትገልገሉ እዚ ደገ ክፉት እዩ እዚ ህዝብ ከዓ ህዝብኹም እዩ እግዚአብሔር ይመስገን እንኳዕ ደሓን መጻእኩም ብል ደጊመ ኣብዝን አይ ሻሂ ግዜ ስለዘለና ኣብኡኻ ኣሕዋት ክረኽብኹም የመ ሰላም ክብልኹም የመ እግዚአብሔር ይመስገን حراي بمقصال نتاعت مزلا سومون حسيبنا يا زنبرنا بيكنيك توتا كله تتحيزو سلازبولنا سلتتحزه كمتي عامسقلنا طنينا زخذنا يوم خاد كاسعبين كله سلازخل نزات مزلا سنبت ايتو هلونيا جن مس شماغلتات مستوم زملكتهم حوات كاته مخاخيرنا زمچ بوتارينا كنفلطكم ينا نقصال مالتي نمصاي كال ناي منسيات بيكنيك ونالو كاب علت اوغست كاب 9 حساب 11 مزغبا تا ديدلاين ذات مزلا ربع منالبات 14 كيغاغي ربع حموسيله علت 14 تناي موداتا كتكدو تدليو مسمنسيات أقدمكم كتمزجبو أقدمهم تقصر فليتهم تبوتاخ عزوز لزلوا كمون ناي دك أنا خص عشان ناي كفل زلوا ناتاتهمون بيكنيك هالو نباريس جز كمالتيو مسولدي السون أبتم أبتي فايبر كم تجلسه بو مسرت مزجبا كايدكم أقدمكم كتفلتوهم حدا يبلو اتناي اسورات حونا مراون تزاريبو نيرون ديو حجي نزورنينا جن ابزي اسلازلا اوفيس نديا قنات كتوكسوم نعوم كاختبوم تخوليكم زحالفه ناي اسرات اغاطامي كيحاسكم زمصاكم وي ونشعو زينبركم كتهبو تدليو ابزي انديا قنات رخبوم نزمص زلو قدام اخيبا كلهم اغلغلتي اب كل صفح غلغلت تغلغلو مالتي زمص زلو قدام كاب 6 فرقان جميرو ابزي اخيبا خهلونا ناي حبرت غزي خهلونا يو سلاذ كلكم كتمصو بيت كريستيان حضرات بل قال እግዚአብሔር
بولاد كا يبارخنا له أمانغونا مالتيو بتفترة نجار كا እግዚአብሔር يسفحنا له حونا أوسيفن بعلت بيتون እግዚአብሔር بولاد تباريخهم الله سلك دويلكم ويكتكدو تدليو كتبصحوم ካልእውን حونا مرهاوي خاب سودان زمصحاو مس بعلت بيتو أستير كأساتهم بولاد تباريخهم الله نعمون دويلكم ديو كيدكم ديو وحقوسكم كتبلوهم كبرنا أملاخكم أمود داتا كبلا زدلخا أتوم زحلفة أب سبونسرشيب إجازة بسحكم أتوم إجازة بسحكم كفل سبونسرشيب أمود داتا حبري تاخذوهم وأورينتيشن سلزلو نعوز ملكت كتر فلوم أبز دارش كتر فيهم قالوا كلها نابتهم كيدينا مالك زيادين بسكم بوجنا يودي الله كلها نانتسينا ناملاخ مسجنا كنودينا እግዚአብሔር ይመስገን እስከ ሕዋተይና አምላኽና መስግኖ አቤት አምላኽ መጽኢካ እግዚአብሔር ክዛረበካ ኸሎ እግዚአብሔር ቃሉ ክልእከልካ ኸሎ ካብዝ ዓብ ነገር የለን ስለዚህ ዘዕርፍ ቃል زقسن قال حيل زخونك قال بمنفسي انبر بحيلن بخيلتن ايكونن من البات زدخمنا له من البات واغا زخفلنا له بقى اكيلنا ايدنا نهاب نعو بيت كريستياننا زملكت ديو ولقنا زملكت دين حدارنا زملكت دين سرحنا زملكت دين نخلو مدى هيوتنا زملكت እግዚአብሔር ንስኻ ሰልጥን ንስኻ በመንፈስካ አቃናዓዮ እትንስኻ ዝፈቀድካዮ ኣብ ቤተ ክርስቲያነይ ኣብ ህይወተይ ኣብ ሓዳረይ ኣብ ስራሕይ ይፈጸም ይጽናዕ ኢልና ልብና ነቲ ኩሉ ዝርኢ ነቲ ኩሉ ዝኽእል ኣምላኽ ክንከፍት ይግባእ እዚ ቃል እዚ ሒዝና ናብ ቤትና ክንመለስ ይግባእ እግዚአብሔር ኃይልና አይደልዮን እግዚአብሔር ክእለትና አይደልዮን ንሱ ካብ ዘለዓለም ከአልዩ ንሱ ካብ ዘለዓለም ኃያል ናቱ ኃይሊ ለውጥ ዘምጽእ ናቱ ኃይሊ ምስግጋር ዘምጽእ ናቱ ኃይሊ ምሕዳስ ምንቀቃሕ ዘምጽእ ናይ ሰብ ኃይሊ ይኮነን ሃሌሉያ እግዚአብሔር አምላኽና ነመስግነካለና አቦና ስለዝኾንካ ስለተሓልየልና تنانا زحيش نسخة سلتفلت تمسخة سلزسمعكنا እግዚአብሔር اتخنكونو زغبانا بقالكا سلزمخركنا እግዚአብሔር نمسግነካለና ስለዚ ሚኒስትሪ ዝኻ እግዚአብሔር ክብር ንህበካለና ንስኻ ማሕበርካ ንምሕዳስ እትንስኻ ቀዲምካ ዝመደብካዮ ኩን ንምግባር መትዓይቲ ጌርካ ስለዝመረጽካዮም ክብር ንህበካለና كي تحللوا بزنجر زي كقصلوا نسخات أجاب زحلهم እግዚአብሔር بجكها قالوا كخن جبر كم زين خلق الكا نجيرنا الله واملاخ نسخة أمونغنا خالخوين كاتجلس نود خيسوس أمونغنا أجدو نود خيسوس أمونغنا لعل أبله نسبينو يخبر نسبينو يمسجن اتزموتلنا تزواغاز خفلنا قويتا نسم منغنا خبيري الرئي نايزا محبر زي أسندق على ما كريستوس يسوس ودخا يخون هاليلويا እግዚአብሔር أملاخ بزا معلت زي أزغلغلونا قدسان كلهم انه خبيت كان بارخوم علنا بشم يسوس زتبارخ يخونو قدلهم كل نسخة ملا تحقشهم كغلغلخا نسخة منفسكا صقان حيلن اعتقم زقصلهم زمنهم كل دخيمه خيبلو እግዚአብሔር አምላኽ زخيدوم ناتكا صقان حيلن يعززلهم نبلالنا نهزبخا بتز دليو مقد نسخة ترخبو قدل هزبخا نسخة ملا እግዚአብሔር ስለሰማዕካ እናተመስገን እግዚአብሔር ይባርክኩም እግዚአብሔር ይሐልኩም እግዚአብሔር ገጹ ይምለሰልኩም እግዚአብሔር ሰላሙኻ አይሃብኩም እግዚአብሔር ገጹ ይብርሃልኩም እግዚአብሔር ጸጉኡኻ አይሃብኩም
بسم أبون ودن منفس قدوسن حد أملاخ آمين እግዚአብሔር ይባርክኩም ተባረኩ Single.